ሰውየውን ፍለጋ የጀመርኩት ከወራት በፊት ነበረ። በቅርብ ያውቁታል፣ ቤተኛ ናቸው፣ ወዳጆቹ ናቸው ወደሚባሉ ሰዎች ደዋወልኩ። ነገር ግን ያንዳቸውን ሙከራ አልተሳካልኝም። አንድ ሌሊት ድንገት ከተኛሁበት ብድግ ብዬ የአሜሪካን ድምፅ ሬዲዮ ባልደረባ ወደ ሆነችው እንደ ታናሽ እህቴ ወደማያት ጋዜጠኛ ስልክ መታው። እገሌን ፈልጌ ነበር አልኳት በቀጥታ። አድራሻውን ታውቂዋለሽ? ከደቂቃዎች በኋላ ስልክ ቁጥር ሰደደችልኝ። ዛሬ ተሳካልኝ። ናይሮቢ ኬንያ ላይ ያገኘሁት። ባለፉት 10 ዓመታት በኢትዮጵያ የፖለቲካ ሂደት ውስጥ ግንባር ቀደም ከሚባሉት የሀገራችን ፖለቲከኞች መሃል አንዱ ሆነው ይጠቀሳል። አድናቂና ነቃፊዎቹ መሳ ለመሳ ናቸው። በርካታ ደጋፊዎች ያሉትን ያህል የሚቃወሙት፣ የሚጠራጠሩትና ዛሬም ድረስ በአይነ ቁራኛ የሚከታተሉት ጥቂት የሚባሉ አይደሉም። ክስና ወቀሳ የሚዘንብበት፣ ውዳሴና ሙገሳ የሚርከፈከፍለት፣ አነጋጋሪና አከራካሪ፣ በእርግጥም ደግሞ አወዛጋቢ ሰው ነው። እኔ ከመታሰሬ በፊት ሁለት ነገር እየመጣ እንደሆነ እርግጠኛ ነበር። ወይ እገደላለሁ ወይ እታሰራለሁ። እና ቤቴ ውስጥ ሁለት ሻንጣ አዘጋጅቼ ነበር። አንደኛው ፒጃማ ያለው እስር ቤት የሚሄድበት፣ አንደኛው ነጭ ታቃ ያለበት የምቀበርበት። ከሁለት አንዱ እየመጣ እንደሆነ ግልጽ ነበር። ጃዋር መሐመድ ስለ ትናንቱ እናወሳለን፣ ስለ ዛሬው እናነሳለን፣ ስለ ነገው እንወያያለን። ጤና ይስጥልኝ፣ እንደምን ሰምታችኋል? ኢትዮጵያ ትናንት፣ ዛሬ፣ ነገ እናም ሰውየው ጃዋር። በእነዚህ 4 ነጥቦች ዙሪያ ሰፋ ያለ ውይይት እናድርጋለን። መነሻና መንደርደሪያችን ግን ከዚህ ይጀምራል። ሰኔ 22 2012 ሰኞ ምሽት ታዋቂው ከያኒ ሃጫሉ ሁንዴሳ ተገደለ። ዜናው እጅግ በጣም አስደንጋጭ ነበረ። ያኔ አንተ የት ነበርክ? ዜናው እንዴት ሰማ? በምን መልኩ ደረሰ? ቤት ነበርኩ። ከሰዎች ጋር አምሽቼ ሰዎች ሄደው ወደ ቤድሩም እንደገባው አንድ የመንግስት ባለስልጣን ደወለ እና ልጁን መቱት ነው ያለኝ። የቱን ስለው ሃጫሉን አለኝ። ለምን ያህል እንደሆነ እንጃ ደነዘዝኩ። እንደገና ጠየቅኩት ደግሜ ምን መታው? እንደዚህ ተመቶ አለኝ፣ ነገረኝ። በጣም ነው የደነገጥኩት። በጣም አስፈሪ የሆነ ስሜት ተሰማኝ። ለረጅም ጊዜ ቆየ። ፕሮባብሊ ከ5 ደቂቃ በኋላ ነው እንደገና ወደ ማጣራት፣ ሌሎች ወደ መጠየቅ የሄድኩት እና ሃጫሉ የግል ጓደኛ የነበረ፣ ለኛ ህዝብ ደግሞ አይከን የነበረ፣ የልብ ትርታውን ሲናገርለት የነበረ ነው። በእኛ ህዝብ እንደዛ ቀን ኮሌክቲቭ ትሎማ ውስጥ የከተተው ቀን ያለ አይመስለኝም በታሪኩ። በጣም አስደንጋጭ ነበረ። ህዝቡ ሁሉ ነው በጣም የደነገጠው፣ በጣም የተናደደው፣ ቅስሙን የተሰበረው። እስከ ዛሬም ከዛ ውስጥ እንደ ግለሰብም እንደ ማህበረሰብም አልወጣንም። ከዛስ ሌሊቱን በምን አይነት ሁኔታ አሳለፍክ? እንቅልፍ አልነበረም። በአንድ ወገን ከፍተኛ ሀዘን ነበር፣ በሌላ ወገን ደግሞ ስጋት ነበረን። ክስተቱ ከፍተኛ ሀገራዊ አደጋ ይዞ እንደመጣ ሁላችንም ተረድተናል። በተቻለ መጠን ነገሮች እንዳይባባሱ ሙከራ ማድረግ ነበር። ሰኔ 23 2012 ማክሰኞ መሆኑ ነው። ከማለዳው ጀምሮ የነበረውን ከዚያም የተፈጠረውን ሁኔታ እንዳለ የማክሰኞ ጠዋት ማለዳ ተነሳችሁ? አዎ፣ ማታ የነበረው ሀሳብ መንግስታዊ የቀብር ስነ ስርዓት ይፈጸማል የሚል ስለነበረ ማምሻው ነው ሌሊቱ ሀሳቡ እንደዛ ነበር። መንግስታዊ የቀብር ስነ ስርዓት ይፈጸማል፣
ፕሮፐር የሆነ ምርመራ ይካሄዳል ስለሚል የሚቀጥለው ቀን ቀብር ይሆናል የሚል ግምት አልነበረኝም። ጠዋት ላይ ሬሳ ወደ አምቦ ሊወሰድ ነው የሚባለው ነገር ሲሰማ በጣም ነው የደነገጥኩት። በጣም ተናደድኩ። ያንን የሚያክል ሰው የሀገር ሀብት የሆነ ፐብሊክ ፊገር በዛ መልኩ መቀበር ነበረበት ብዬ ስላላመንኩ በጣም ነው የተናደድኩት። ስለዚህ ቀብር መድረስ አለብኝ ብዬ ተነስቼ ወደ አምቦ ስንሄድ ደረስን። ሬሳ አጅበን መሄድ ሞከርን፣ አልተቻለም። ህዝቡ ፈጽሞ ሊያሳልፈን አልቻለም። መሄድ የለበትም ነበረ። መሄድ የለበትም እዛው ፊንፊኔ መቀበር አለበት የሚል አቋም ነበረ። ስለዚህ መንገድ ዘጉብን እና ከመንግስት ባለስልጣናት ጋር ተወያየን። መመለስ አለበት ማለፍ አይችልም የሚለው ላይ ተስማምተን መለስን። ከዛ በኋላ ያው እኛንም አሰሩን። ብዙ ዲቴል ውስጥ ባልሄድ ደስ ይለኛል። እንደ ግልም እንደ ማህበረሰብም ትራውማታይዚንግ የሆነ እስካሁንም እውነታው ያልወጣ ጉዳይ ስለሆነ ብዙ ዝርዝር ውስጥ ባልሄድ ደስ ይለኛል። አገጭጓ ነበረ። እናንተም በቁጥጥር ስር ለማዋል በተደረገው ሙከራ ተኩስ ነበረ። የወደቀም ሰው ነበር። እኔ እዛ ያለው ምንም ተኩስ አልነበረም። የነበሩትን ፖሊስም ነበረ፣ መከላከያም ነበረ። ከነበሩት አዛዦች ጋር ተወያይተን ነገሮችን አረጋግተን ነው እኛ ወደ ቁጥጥር ስር የገባ ነው። እኛ ከሄድን በኋላ ግጭትም አልነበረም። አንዳንዱ ጥይት ባርቆ ነው ይላል፣ አንዳንዱ አንድ ፖሊስ ራሱን ገሎ ነው ይላል። እንዳልኩ ያልተጣራ ጉዳይ ነበረ። ያን ግን የሰማሁት አስሬ በሶስተኛው ቀን ነው እንጂ ያለ እኔ እስካለሁ ምንም አልነበረም። አንተ ያለ ለህይወት አስጊ የሆነ ወደ አንተ መጣ እንደው ያነጣጠር ወይም ምናልባት ህይወትን ሊያሳጣ ዋጋ ሊያስከፍል የሚችል ስሜቶች አልሸተቱም? አልነበሩም? ነበሩማ። ቢያንስ ወደ 500 የሚሆን ወታደር ነበረ ከፖሊስ እና ከመከላከያ በዛ ቦታ ላይ እስከ አፍንጫ የታጠቀ ነበር። ተረጋግተን ባናረጋጋ ኖሮ እኛን የሚጠብቁ ልጆችም ነበሩ። 3 ኃይል አለ። እኛን የሚጠብቁ ልጆች ነበሩ። የኦሮሚያ ፖሊስ ነበሩ፣ የመከላከያ ነበሩ። በጣም መፋጠጥ ነበረ። ቀስ በቀስ አረጋጋን። የነበሩት የመከላከያ አዛዦችም በጣም ብልህ ነበሩ። ተነግሯቸው የመጡትና ያዩት አንድ አልነበረው። ስለዚህ ተወያየን፣ ምን ይሻላል ስንል ነገሮችን ማርገብ ስላለብን መከላከያ ከቦታ እንዲወጣ ጠየቅናቸው። እሺ ብለው አስወጡ። የኛ ልጆች እኛን የሚጠብቁት እንዲፈቱ አረግን፣ አስፈታናቸው። ስለዚህ የኦሮሚያ ፖሊስ ብቻ በአካባቢው እንዲቆይ አረግን። ከዛ የኦሮሚያ ፖሊስ እኛን እንዲይዝ አረግን። በዛ መልኩ አረጋጋ ነው እንጂ አደጋውማ ትልቅ ነበር። ለምን ተያዛችሁ? ቀድሞ ያለቀ ጉዳይ ነበር። አጋጣሚው ከዛ ጋር ተገጣጠመ እንጂ ያው ምርጫ ገባለሁ ስላልኩ ከምርጫ ማስቀረት ግዴታ ነበረ። ከዛ ጋር የተያያዘ ነው። እድሉን በመጠቀም ወደዛ ተሄደ እንጂ ያው አጋጣሚው ብቻ ነው። ቀድሞ ያለቀ ነው እኔን ማሰር። በነገራችን ላይ ስለ ሃጫሉ ግድያ እስከዛሬም ድረስ በግልጽ የወጣና የተነገረ ነገር የለም። አንተ በግል የጠረጠርከውና የገመትከው ምናልባትም ደግሞ የደረስክበት ድምዳሜ ይኖር ይሆን? ያኔ በወቅቱ የተሰማ ሊሆን ይችላል፣ ወይም አሁን ከዓመታት በኋላ በዝግታ በጥሞና ስታሰላስለው ምንድን ነው የደረሰበት ይሄ ልጅ? ይሄ የአንድ ትልቅ ሰው የአይን ብሌናችን የሆነ ሰው ግድያ ነው። ስለዚህ በግምት መናገር፣ በጥርጣሬ መናገር ኢፍትሃዊ ነው፣ ፍትህን ሊያመጣ አይችልም። አንድ ቀን ግን ፕሮፐር የሆነ ምርመራ ሲካሄድ እውነቱ እንደሚወጣ ተስፋ አደርጋለሁ። አሁን ላይ ቁጭ ብዬ ግን ስፔኩሌት በማድረግ በ24 ሰዓት ውስጥ ነው 24 ሰዓት እንኳን አልሞላም ስታሰር፣ ጊዜም አልነበረኝም ኢንፎርሜሽኖችን ለመሰብሰብ።
እስር ቤት ሆኜ የሰማኋቸው ያየኋቸው የተለያዩ ነገሮች ይኖራሉ። ኮንክሉሲቭሊ ግን እከሌ ነው ይሄ ቡድን ነው ይሄ ግለሰብ ነው የሚለው ላይ ለመድረስ የማይሆን ስፔኩሌሽን የማይሆን ግምት ከመስጠት ያለፈ አስረግጦ ለመናገር የሚያስችል ነገር የለኝም። ቢኖረኝም አሁን መናገር ምንም ጥቅም የለውም። ወደፊት ግን አንድ ቀን አውቆ እንደሚወጣ ተስፋ አድርጋለሁ። ቤተሰቦቹ ፍትህ አግኝተዋል ብለህ ታስባለህ? አላገኙም። የሶስት ሰዎች ስም ተጠርቶ ሁለቱ በቁጥጥር ስር መዋላቸውና ሌላኛው እየተፈለገ መሆኑ ተገልጾ ነበር። እንዲያውም በወቅቱ መግለጫው በሚሰጥበት ጊዜ ሁሉ የስም ማዘባረቅ ስህተቶች ነገሮች ነበሩ። ከዛ የነበረውን የፍርድ ሂደት እስር ቤት ላይ ብትሆንም ከዛም ከወጣ በኋላ ተከታትለዋል? ተከታትየዋለሁ፣ ግን አቃ አይመስለኝም። አጥጋቢም አልነበረም። እንዳልኩህ አጫሉም ቤተሰቡም ፍትህ አላገኘም። ወደፊት አንድ ቀን ኦኬ። እስቲ በጣም የገረመኝን አንድ ነገር ልጠይቅህ። ከእስር ከተፈታ በኋላ ዘለግ ያሉ ወራት ቆይተ ነው መጀመሪያ ላይ ያየው ያዳመጥኩ ኡቡንቱ ላይ ነው የነ ያስፔድ ፕሮግራም ላይ እና በጣም የገረመኝ አሁንም ሳገኝ አሁንም ስናወራ የታዘብኩት ነገር አለ። ያማቀው ትንታግ ሲናገር የሚወራጭ ጎረምሳው ጃዋር ጎልምሷል። ያ ደማሚት ቃላትን እየወረወረ በግለት የሚናገረው ጃዋር ለዝቧል፣ ሰክኗል። በአጠቃላይ ቀድሞ የነበረ መንፈስ፣ የጋለ ስሜትና ድምጸት፣ አካላዊ ገጽታ ጭምር ተቀይሯል። በጣም ነው የገረመኝ። ምንድን ነው የለወጠ? እስር ቤት ጊዜ ሰጠኝ እረፍት እንድወስድ እና ነገሮችን እንዳሰላስል እንዳብሰለስል ረዳኝ። አየህ ምናልባትም 10-12 ዓመት ጀምሮ በፖለቲካ አክቲቪዝም ውስጥ ነው የቆየሁት እና ስታሰር እድሜ ወደ 34 አካባቢ ነበር፣ 33-34። ስለዚህ ለ20 ምናምን ዓመት አክቲቭ የሆነ ፖለቲካ ውስጥ ነበር የቆየሁት እና ጉርምስናው አለ፣ ቁጭቱ አለ፣ እልህ አለ። ያ ሁሉ ተደራርቦ በፉል ስፒድ ነበር ሲሄድ ነበር። ኦኬ። እስር ቤት እንደገባው የመጀመሪያ 3 ሳምንት ተኛው። እንቅልፍ ምክንያቱም ከዛ በፊት በተለይ በትግሉ ወቅት በጣም እድለኛ ከሆንኩ በቀን 3 ሰዓት ከተኛው ነበር። እሷንም 30 ደቂቃ እየተነሳው እንደዛ ተኛው። ትልቅ ሸክም የወረደልኝ ያህል ተኛ። በጣም አረፍኩ። እዛ በኋላ መጻፍ ጀመርኩ። እየተቀሰቀስክ ነበር አሉ ምግብ ብላ የምትባለው? እንቅልፍ ከተኛውበት ቀስቅሰውኝ ነው ምግብ ብላ የሚሉኝ። ሽንት ቤት የሚወስዱኝ ከእንቅልፍ ቀስቅሰውኝ ነው እና በጣም ተኛው እና የሆነ ሸክም ወረደልኝ ከ3 ሳምንት ከምናምን በኋላ። ከዛ መጻፍ ጀመርኩ። እዛ መጽሐፍቶች እየገቡልኝ ማንበብ ጀመርኩ። ብቸኝነቱ ከራስ ጋር መነጋገር፣ ያለ ኮምፒውተር፣ ያለ ስልክ፣ ያለ ሰዎች፣ ያለ ጫጫታው ብቸኝነቱ ምናልባትም ለመጀመሪያ ጊዜ ከራሴ ጋር እንድነጋገር እድል ሰጠኝ እና ይመስለኛል ያ ነው አንዳንዶች እንደሚሉት እንድበስል ያደረገኝና ተረጋግቼ እድል ሰጠኝ። ምናልባትም ቀደም ሲል ከአነሳው ጥያቄ ጋር ተዛምዶ ይኖረዋል ብዬ የምገምተውን አንድ ሀሳብ ልጥቀስ፣ እንደው ሳትደብቅ ንገረኝ። ጃዋር ተከበበ የተባለ ጊዜ የተቀሰቀሰው የደጋፊዎችህ ቁጣ፣ የተፈጠረው አደጋ የሚዘነጋ አይነት አይደለም። ሰኔ 23 2012 ግን በአጭር ቃል አራዳዎቹ እንደሚሉት ወፍ አልነበረም። ጃዋር ተከበበ ስለተባለ ብቻ ቀውስ ከተፈጠረ ታሰረ ከተባለማ ሀገሪቱ ላይ በቃ ድብልቅልቅ ያለ ሁኔታ ይፈጠራል የሚል
የብዙዎች እኔን ጨምሮ ስጋት ነበረ። ግን ምንም የተፈጠረ ነገር አልነበረም። አንተ ራስህ አልደነገጥክም? እኔ እንግዲህ ምን እንደሆነ አላውቅም ነበረ። ምክንያቱም ቀብር ሄድን፣ ታሰርን። ከዛ በኋላ ስልክ የለም፣ ከሰው መገናኘት የለም፣ የማውቀው ኢንፎርሜሽንም አልነበረም። ነገር ግን የነበረው ሾክ ከልጁ መገደል ጋር ተያይዞ የነበረው ሾክ በሾክ ላይ ሲመጣ ትደነዝዛለህ፣ አንዳንዴ ያዝዛል እና ያም ይመስለኛል። ነገር ግን እኔ ከመታሰሬ በፊት ሁለት ነገር እየመጣ እንደሆነ እርግጠኛ ነበርኩ። ወይ እገደላለሁ ወይ እታሰራለሁ። እና ቤቴ ውስጥ ሁለት ሻንጣ አዘጋጅቼ ነበር። አንደኛው ፒጃማ ያለው እስር ቤት የሚሄድበት፣ አንደኛው ነጭ ጣቃ ያለበት የምቀበርበት። ከሁለት አንዱ እየመጣ እንደሆነ ግልጽ ነበር ለኔ። ሳይኮሎጂካሊ እኔ ሬዲ ነበርኩ። ምንም አልገረመኝም። ስታሰርም አልገረመኝም። ለሞትም ለእስሩም ዝግጁ ራስን አድርገህ ዝግጁ ነበርኩ። ሳይኮሎጂካሊ ሬዲ ነበርኩ እና ብዙም ከዛ በኋላ ምን ተፈጠረ ምን ሆነ የሚልም ነገር ስጠይቅ አልነበረም። እንዳልኩ እንደተሰርኩ ወደ መኝታ ነው የሄድኩት እና እንትን አልነበረኝ። እንዲህ አይነቱ ነገር ግን ሰዎች ላይ በተለይም ፖለቲከኞች ላይ የሚያሳድረው ተጽዕኖ የሚፈጥረው ስሜት አለ። ምክንያቱም ብዙውን ጊዜ የምንመካው እታገልለታለሁ ሞትለታለሁ በምንለው ህዝብ ነው። ፖለቲከኞች እንደዛ ነው ስሜት ያላቸው እና አንተ እታገልለታለሁ በምትለው ህዝብ ወይም በደጋፊዎች ላይ የነበረ እምነት አልተሸረሸረም? ምንም መጥቶ ያስፈቱ አንድ ቀን ያሳድሩ አላድርም እስር ቤት አይነት ስሜት በውስጥ አልነበረም? አልነበረም። ሪሜምበር እኔ እኮ የፖለቲካል ሳይንስ ተማሪ ነኝ። የስቴት ፓወርን ምንም ብታደርግ የስቴት ፓወርን አንደርስቲሜት ማድረግ የለብህ። አይደለም ረጅም እድሜ ያላት ስር የነደደ ቢሮክራሲ ያላት እንደ ኢትዮጵያ ተውና በጣም ፍራጃይል የሆኑ ስቴቶች ራሱ ያላቸው ካፓሲቲ ቀላል አይደለም። ስለዚህ ብገደል ይበቀልልኛል፣ ብታሰር ያስፈታኝልኛል የሚል እንደዛ አይነት ቀቢጸ ተስፋነት ሊኖርም አይችልም። ምክንያቱም ኢዝ አ ስቴት እና ይሄ ነበር የኔ እንትን። ትክክለኛው የፍቺ ውሳኔ በነፃ በይቅርታ በምህረት የትኛው ነው? በጊዜ የኔ መታሰር አስፈላጊነት በነበረበት ጊዜ ታሰርኩ። አስሮ ማቆየቱ አስፈላጊ ሆኖ ባልታየበት ጊዜ ላይ ተፈታሁ። እንደዛ ነው ማለት ምናልባት የተጣለብህ እገዳና ክልከላ ይኖር ይሆን ወይ? ከዝምታ ጋር ሰዎች አያይዘው እንግዲህ አሁን አመት አልፎታል ከወጣ በኋላ እሷንም ትንሽ ሰላማዊ በጣም ሌላ አንግል ቃለ መጠይቅ የተደረገለት ከዛ በኋላ ጃዋር የት ገባ? ጃዋር የት ሄደ? ጃዋር ከእስር ቤት ሲወጣ እንዴ ምን አርገውት ነው? ሁሉም ሰው ፖለቲከኛው እስር ቤት ገብቶ ከወጣ በኋላ እንዲህ ዝግት የሚሉ ምን እየቀቧቸው ምን እያጠጧቸው ነው የሚባል ነገር አለና እገዳ ክልከላ አለው ወይ? ስለሌላው አላውቅም። ሌላ ዝም ያለ ሰው ያለ አይመስለኝም። ግማሹ ጫካ ገብቷል፣ አብረን የታሰር ነው። ግማሹ እንደቀጠለ ነው። እኔ ምንም እገዳ አልተደረገብኝም፣ ግን በራሴ ላይ ያደረኩት እገዳ አለ። እንዳልኩ ከ20 ምናምን አመት የፖለቲካ ሩጫ በኋላ እና አንድ አመት ተመንፈቅ ከራሴ ጋር ለመነጋገር ሪፍሌክት ለማድረግ የራሴንም የሀገሬንም ወደፊት በምን ቢሄድ ይሻላል የሚለውን እንዳስብ እድል ነበረኝ። ሁለተኛ እኔ ስታሰር የነበረችው ኢትዮጵያና እኔ ስፈታ የነበረችው ኢትዮጵያ የተለያየች ነች። በነዛ በ3 አመት ውስጥ የነበረው በጣም ሁለት የተለያዩ ሀገራት ማለት ይችላል። እኔ ስታሰር ገና ዳመና እየሰበሰበ ያለበት ጊዜ ነበር። እኔ ስወጣ ሀገር በጦርነት ጎልፍ ተጥረቅልቃ በእሳት ወላፈን እየተቃጠለች ያለች ሀገር ናት።
እና ሳልወጣ ቁጭ ብዬ አስቤ የወሰንኩ ውሳኔ ነበረ። አንድ ተሰሚነት እንዳለው ሰው፣ አንድ በዛ ሀገር ላይ ጥሩም መጥፎም ሊፈጥር እንደሚችል ሰው፣ ሆኖም ደግሞ ለሀገሬና ለሕዝቤ በጎ ምኞት እንዳለኝ ሰው ምን ባረግ ነው ሀገሬን ሕዝቤን ልረዳ የምችለው ምን ባረግ ነው ብዬ ሳስብ በወላፈን እየተቃጠለ ባለ ሀገር ላይ የኔ መናገር ቤዚክ ከማርከፍከፍ የተለየ ይጠቅማል ብዬ አላሰብኩም። አንድ እሱ። ሁለተኛ እስር ቤት እያለሁ ቴሌቪዥኖች ነበሩ፣ የመንግስት ሚዲያ ብቻ የምታይበት እና እዛ ላይ የማከብራቸው ፕሮግሬሲቭ የነበሩ ሞዴሬት የነበሩ ግለሰቦች ተቀይረው አብደው አየኋቸው። በትግራይ ጦርነት ጊዜ የተሻለ ማወቅ የነበረባቸው ለማወቅ ደግሞ ልምዱም ትምህርቱም ያልነበራቸው ሰዎች ወደ ሰይጣንነት ተቀይረው በቴሌቪዥን አየሁ እና በጣም ፈራው፣ በጣም ደነገጥኩ እና እዛ ላይ መቀላቀል አልፈለኩም ወጥቼ። ስለዚህ የወሰንኩት አፌን መከፍት ከሆነ ስለ ሰላም መናገር አለብን። ከዛ ውጪ ግን ትንታኔ በመስጠትም ሆነ በመርገምም ሆነ በማሞገስም ሆነ የማንኛውንም እየተዋጋ ያሉ ፋክሽኖች ሳይድ ወስጄ መናገርም ምን ማድረግም የችግሩ አካል መሆን ነው። ነገሮችን ማባባስ ነው እንጂ የህዝብን ስቃይ ማባባስ ነው እንጂ ማራዘም ነው እንጂ ጥቅም የለውም ብዬ ስላሰብኩ ከመነገር መቆጠብን በራሴ ወስኜ በራሴ ላይ አድርጌ የሄድኩት ማዕቀብ ነው። ብዙ ሰዎች እንደሚገምቱት እኔ ከፖለቲካ ውጭ አይደለሁም። በጣም ኢንቮልቭ ነኝ። በተለይ በሰላም ጉዳይ ላይ ሀገራችን ላይ ሰላም እንዲመጣ እየተዋጉ ያሉ ኃይሎች ጉዳያቸውን ወደ ሰላም እንዲፈቱ ሰፊ የዲፕሎማሲያዊ ስራ እሰራለሁ። አለመናገሬ ደግሞ ያንን የጠቀመ ይመስለኛል እና ማንም ወደዚህ በሰላም ጥረት ላይ ያለ ሚናና እያደረክ ያለውን ነገር ወደ ኋላ ላይ በደንብ እናነሳዋለን። ባለፈው አሁን ናይሮቢ ላይ ነው የተገናኘ ነው። ኢትዮጵያ አዲስ አበባ ወደሚገኘው መኖሪያ ቤት ብቅ ብዬ ተጨዋውተን ነበረ እና በአካል ያገኘው ለመጀመሪያ ጊዜ እዛ ጊዜ ነው እና በጣም በቃ ጃዋር እንዲህ አይነት ሰው ነው እንዴ እያልኩ ነው የወጣሁት እና በጣም ገርሞኛል። በጣም በቀለለ ሁኔታ ፍሬንድሊ ያወራ ነው የተጨዋወት ነው ብዙ ነገር በጣም ነበረ ደስ ያለኝ። ግን ስገባ ወደ ግቢ በጣም በስነ ስርዓት ብጥር አድርገው የሚፈትሹ ጠባቂዎች ስልኬን ሁሉ አስረክቤ ነው የገባሁት። መንግስት የመደበልህ ጥበቃ ነው። አሁንም ከመንግስት ጋር አታችመንት አለ ነው? የመንግስት ጥበቃ አይደለም፣ የግል ግቢ የሚጠብቁ ልጆች አሉ። እንደምታውቀው ያው ብዙ ጊዜ እዛ አልኖርም፣ ውጪ ነው የምኖረው። ያው ካሉ አንዳንድ ስጋቶች አንጻር እንደዛም የከበደ ሴኩሪቲ አይደለም። አንድ ሁለት ልጆች የሚጠብቁ አሉ። ለህይወት ትሰጋለህ? የሚያሰጉ ነገሮች አሉ? የሴኩሪቲ ሰዎች አለ ይላሉ። ለእኔ ግን ህይወቴ ስጋት ይልቅ ከኔ ጋር ተያይዞ እዛ ሀገር ውስጥ ምንም ነገር እንዲፈጠር ስለማልፈልግ ሪስክ አቮይዳንስ ወስደ። እስቲ ወደ ኋላ ልመልሰ። ለውጥና የለውጡ መባቻ። በለውጡ መባቻ ራስህን የትግሉ መሐንዲስ፣ የለውጡ ካልኩሌተር አድርገህ ገልጸሃል ወይም ተጽፈሃል እንደዛ። በሌሎች ብዙ ወገኖችም ዘንድ የትግሉ ግንባር ቀደም መሪ ተደርገህ ተስለሃል። አመጣሁት የምትለው የኛ ትግል ያመጣው ለውጥ ነው የምትለው ለውጥ ያኮራሃል ዛሬ? እንግዲህ ያሰብነውና ያለምነው ነው ወይ የሆነው አይደለም። ግን ወደ ኋላ ተመለሰን ብናየው ያደረግነው ነገር ማድረግ ነበረብን በሚገባ። እኔ ብቻ አይደለሁም፣ በሚሊዮኖች የተሳተፉበት ህዝባዊ ትግል ነው። በዛ ውስጥ
አስፈላጊውን የሆነ የስትራቴጂክ አመራር ከሌሎች ጋር ሰጥቻለሁ። ይሆናል ተብሎ በማይታሰበው ውስጥ ስር የሰደደ አይነቀነቅም የተባለ አምባገነናዊ ስርዓትን በሰላማዊ ህዝባዊ ትግል ለውጥ እንዲቀበል ማድረግ ችለናል። የኛን ኃላፊነት ተወጥተናል። ማስቀጠሉስ ላይ ያ ህዝባዊ እንቅስቃሴ ነበር። ህዝባዊ ሰላማዊ ትግል ነበር። ህዝባዊ ሰላማዊ ትግል ስርዓትን መለወጥ ነው የሚችለው። ስርዓት መገንባት የፖለቲካ ክላሱ የፖለቲካል ኤሊቱ ኃላፊነት ነው። አየህ ትግሉን ዲዛይን ስናደርግ እነዚህ ነገሮች ካልኩሌት አድርገን ነበር። በተለይ ደግሞ የአረብ ስፕሪንግ በጣም ኢንፍሉዌንስ አደረገን። ሰላማዊ ትግልን አጠናን ከጋንዲ ጀምሮ ኦል ዘ ዌይስ ከከለር ሪቮሉሽን ኢስተርን ዩሮፕ ላይ ዲሞክራሲያዊ ለውጥ እስካመጣው ድረስ በቲዮሪም በተጨባጭም በየአካባቢው ሄጄ ሳጠና ነበር። ይሄን አጥንቼ ጨርሼ ወደ ኢትዮጵያ ላይ እንዴት ስራ ላይ ይውላል የሚለው ንድፍ ሀሳብ እየሰራው እያለሁ የአረብ ስፕሪንግ ተፈጠረ እና የአረብ ስፕሪንግ ሲፈጠር መጀመሪያ ኤግዛይትመንት ነበረ። ህዝባዊ ትግል ለውጥ እያመጣ ነው፣ አምባገነኖችን እያንኮተኮተ ነው የሚል። ከዛ ቀጥሎ የመጣው ውጤት ግን በጣም አስደንጋጭ ነበር። እንደ የመን፣ ሲሪያ፣ ሊቢያ ሀገሮች ወደ ወጣለት የእርስ በርስ ጦርነት ገቡ። እንደ ግብጽ ደግሞ ካውንተር ሪቮሉሽን እንዲሆን አደረገ። በተለይ ደግሞ የስቴት ኮላፕስ ያመጡት ሀገሮቹን ስናይ እኛ ሀገር ብዝሃ ብሔር በሆነበት ብዙ ያልተፈቱ ጉዳዮች ባሉበት ብዙ ተፎካካሪ ሀሳቦችና ቡድኖች ባሉበት ሀገር ውስጥ የስርዓት ለውጥ ሬጂም ቼንጅ የምንገፋ ከሆነ የኛ ሊብስ ይችላል የሚል እና ሪቫይዝ ማድረግ እንደገና መከለስ ነበረብን ንድፍ ሀሳቡን። ስለዚህ ነው ኢህአዴግን ከመገልበጥ ኢህአዴግን ተጭነን በኢህአዴግ ውስጥ ለውጥ የሚፈልግ አመራር ወደፊት እንዲመጣ ማድረግ ይሻላል፣ ጥገናዊ ለውጥ እንዲመጣ ወደሚለው ነው። ይሄን ነው አንዳንድ የፈራናቸው ነገሮች ተከሰቱ። የእርስ በርስ ጦርነት አንዱ የፈራንበትና ኢህአዴግ ራሱን እንዲለውጥ ይሻላል፣ ሌላ ኃይል ከውጭ የምናወጣ ከሆነ ኮንትራዲክሽኑ ከልክ በላይ ይሰፋና ኢሚዲየትሊ ወደ ብሔር ተኮር የእርስ በርስ ግጭት ልንገባ እንችላለን ከሚል ነው። የሚተዋወቁት አብሮ የኖሩት ከዛ ውስጥ ጥገናዊ ለውጥ ሊያመጡ እነሱ ይሻላሉ በሚል ነው። ይሄን ነው የፈራ ነው። ግን መጨረሻ ላይ መጣ። ግን ከኛ but we did all we can። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ለውጥ ከለውጡ በኋላ የለውጡ መንግስት ለውጥ እየተባለ በተደጋጋሚ ሲነገር ይሰማል። ኢትዮጵያ ከምን ወደ ምን የተለወጠችው? ለውጥ አለ። አንዳንዱ ለበጎ፣ አንዳንዱ የከፋበትም ችግር አለ። ግን እኛ ሀገር ብቻ አይደለም፣ ብዙ ሀገር ውስጥ ለውጥ ይመጣል። የለውጡ ፔሪድ 1 አመት 2 አመት ያን ፕሮፐር የምትይዘው ከሆነ ወደ ዲሞክራሲያዊ፣ ወደ ልማታዊ፣ ወደ ተረጋጋ ሰላማዊ ስርዓት ወደ መገንባት እድል ሊኖር ይችላል። እነዛን አጭር የለውጥ ጊዜ ደግሞ ፕሮፐርሊ የማትጠቀመው ከሆነ ወይ ወደ አዲስ አምባገነናዊ ስርዓት የምትሄድበት ወይ ወደ እርስ በርስ ጦርነት የምትሄድበት። የሚገርመው እነዚህን በሙሉ አስቀድመን አጥንተን አቮይድ ለማድረግ ሞክረናል። ታስታውስ እንደሆነ ኮመን ሮድ ማፕ ያስፈልገናል። ኤሊት ባርጌን ያስፈልጋል። ወደ ምርጫ ከመቸኮል ይልቅ የኒው አዲስ ሶሻል ኮንትራት ያስፈልጋል። አልተተገበሩም እንጂ አልተተገበሩም። አድማጭ ማግኘት አልተቻለም። ትግሉን የመጀመሪያ ትግሉን በደንብ ፕላን አድርገ ነው ካሰብነው ፍጥነት
በላይ ነው የተሳካልን። ከዛ በኋላ ግን ሾፌሩ ሌላ ነበር። የኛ ሚና በተቻለ አንዳንዴ እንደ ረዳት መሞከር ነበር፣ አንዳንዴ እንደ ተሳፋሪ መጮህ ነበር። አልተገበረም። ያ እንደምታየው ችግር ፈጠረ። ጃዋር አሁን በለውጡ ላይ በኢትዮጵያ ምን አይነት ለውጥ ያስፈልጋታል የሚል ሪሰርች እስከ መስራት እስከ ማጥናት ድረስ ተናግራል። ከዚህ ቀደምም የሚባሉ ነገሮች አሉ። አንተን ግን አሁን ለምሳሌ በአመራር አባላት መካከል ያሉ በስልጣን ላይ የተቀመጡ ከፍተኛ የመንግስት ሹማምንት፣ የፓርቲ መሪዎች አንተ በገለጽከው መጠን ለትግሉ አስተዋጽኦ እንዳበረከት አይናገሩትም። ራሳቸውን ነው ፊት ለፊት የሚያቀርቡት። ምናልባትም ደግሞ አሁን በቅርቡ በአሜሪካን ሀገር የሚገኝ አንድ ሰው ሲናገር የሰማሁት አብይና ለማ አሜሪካ መጥተው አንድ ወቅት ሆቴሉ ውስጥ ጠርተው አነጋግረው ነበርና ቃል በቃል ሲነግሩኝ ጃዋር እኮ ከጀርባ ነው እንጂ ያለው እኛ ህይወታችንን ሰጥተን ጠመንጃ ይዘን ነበረ ሶፋ ላይ እየተኛን የምናድረው እኛ ያመጣነው ለውጥ ነው አይነት ስሜት ሊሆን ይችላል። ሁሉም ሰው ሚና ነበረው። የህዝባዊ ትግል ነው። የሁሉም ትብብር የነበረበት ትግል ነው። ስለዚህ የአንድ ግለሰብ ብቻ ሊሆን አይችልም። ሁሉም ሚና ነበረው። ነገር ግን እኮ ይሄንን ትግል ከድሮ ትግል ለየት የሚያደርገው ፉሊ ዶክመንትድ የሆነ በፌስቡክ ሲተላለፍ የነበረ ማመን ሲያደርግ እንደነበረ የሚታይ ጉዳይ ነው። ያም ሆነ ይህ ግን ሰፋ አድርገው ካየኸው መንገድ የሚዘጋው ሰልፍ የሚወጣው ወጣት፣ ከውስጥ ኢንፎርሜሽን የሚሰጠው የመንግስት ሰራተኛ፣ በተለያየ መልኩ የሚዲያ ካምፔን የሚያደርገው፣ ሚዲያውን ሰስቴን ለማድረግ የሰው ቤት ጠርጋ ልጆቿን ልብስ መቀየር ሲገባት ኮንትሪቢዩት የምታደርገው እናት፣ ሁላችንም ተባብረን ያመጣ ነው ለውጥ ነው። በግለሰብ ደረጃ የሚቻልም አልነበረም። ስለዚህ ማስ ሙቭመንት ነበረ፣ ህዝባዊ እንቅስቃሴ ነበረ። በዛ ህዝባዊ እንቅስቃሴ ውስጥ ሚሊዮኖች በቀጥታ በተዘዋዋሪም መስዋዕትነት ከፍለዋል። ወደ 5000 የሚሆኑ ወንድሞቻችንና እህቶቻችንን ሰውተንበታል። ተረት አለ፣ ድል አባቷ ባለቤቷ ብዙ ነው፣ መሸነፍ ደግሞ የታማ ይባላል። እናት አባት የሌላት ልጅ ነች፣ ሁሉም ነው የሚሸሻትና እዛ ላይ ሊኖር ይችላል። ያም ሆነ ግን ለኔ ጉዳዩ ማምን አደረገ የሚለው አይደለም። ጉዳዩ ብዙ ሰው የተሳተፈበት፣ ብዙ አካል የተሳተፈበት ነው። ቀጥታ ከፓርቲው ጋር ግንኙነት ነበራችሁ? ከኦህዴድ ጋር? አዎ፣ በፓርቲ ደረጃ አይደለም፣ ከግለሰቦች ጋር በብዙ አካላት ማለት ከኦህዴድ ጋር ብቻ አይደለም። ከባዴን ጋር ግንኙነት ነበረን። ከህወሓት ውስጥ ሰዎች እኮ ህወሓትን እኮ እጁን ጠምዝዘን አልነበረም ያደረግነው፣ ተደራድረን እኮ ነው የተደረገ ጉዳይ ነው። እና ህወሓት ውስጥ ለውጥ የሚፈልጉ ያ ለውጥ ወደ ባሰ ደም ማፋሰስ እንዳይሄድ ከፍተኛ ሚና የተጫወቱ አመራሮች ነበሩ። ኦህዴድና ባዴን ብቻ አይደለም ማለት ነው። ከደቡብ ከነበሩ ፓርቲዎች ውስጥ ከመከላከያ፣ ከደህንነት፣ ከፖሊስ፣ ከባለሀብቶች፣ ከሁሉም ብሔር ተሳትፎ የነበረበት ስራ ነበረ፣ የተዋጣለት ስራ ነበረ። እና ለዚህ ነው ከሌ ብቻ ብሎ ከሄድክ ስራውን ማሳነስ ነው የሚሆነው። ኦሮሞ ሚዲያ ኔትወርክ ኦኤምኤን ማርች 2 2018 ባቀረበው የቀጥታ ስርጭት ላይ አብይ አህመድ ለጠቅላይ ሚኒስትርነት እጩ ሆነው መቅረባቸውን ክፉኛ ተቃውሞ ነበር። ለምን? ከዚህ በፊት ተጠይቀው ሊሆን ይችላል፣ ግን ዛሬ ፈልጓለሁ። ለምን? መነሻ ምን ነበረ? ምን ታይቶ? ምን ስለምታቅ? ምን ገምገመ? ቅድም እንዳልኩ የትግሉን ስትራቴጂ በምናልፍበት ወቅት የአመራር ሚናንም አጥንተን ነበረ። ብዙ ሰዎች የተሳተፉበት
ምን አይነት አመራር ቢሆን ነው? በተለይ ደግሞ ይሄ ጥገናዊ ለውጥ ትራንዚሽን ሱ ሪፎርም ምንለው ስርዓቱን ሳይለወጥ ስርዓቱ ሳይፈነገል በዛው በስርዓት ውስጥ የሚመጣ አመራር ሪፎርሚስት ሊደርሺፕ ምንለው ምን አይነት ቢሆን ይሻላል የሚል አይዲያል የሆነው አመራር ምን መሆን አለበት? ከራዲካል ቼንጅ ይልቅ ይሄኛው የተሻለ ነው። ቅድም እንዳልኩ ወደ ህዝብ ጦርነት የሲቪል ዋር እንዳያመጣ ወደ ሌሎች ችግሮች እንዳያመጣ ስለፈራን ምን አይነት አመራር ቢሆን ይሻላል ከሚለው የዛ ጊዜ ከነበሩት ወደፊት ከመጡት ገምግመን ነው። የኔ ብቻ አይደለም ሌሎችም ተሳትፈውበት ገምግመን ይሻላል ከሚል ነው ወደዛ አቋም መሄድ የቻልኩት። ልክ ነበርክ ማለት ነው? ያንን ለአንተና ለአድማጮች ተዋዋለሁ። እሺ፣ በለውጡ ዋዜማና መባቻ እጅግ በጋለ ስሜት አጽንኦት ሰጥተህ ከተናገርካቸው ጥቂቶቹን ልግለጽ። ጎረምሳው ጀዋር በቃ አሁን አጠገብ ያለው ፊት ለፊት የማየው የረጋው እንደ አዛውንቱ ሳይሆን ጎረምሳው ብንፈልግ ኖሮ በጣም በስሜት ነው። ብንፈልግ ኖሮ አዲስ አበባን ከበን በ24 ሰዓት ውስጥ ቀለበት ውስጥ አስገብተን መቆጣጠር እንችል ነበር። የሀገሪቷ እጣ ፈንታ በእኛ እጅ ላይ ነው። እንደዚህ ሁሉ ትላለህ ብድግ እያልክ ነው። ኢህአዴግን እኮ በቦታው የተውነው ሆን ብለን ነው። ኦሮሚያን መገንጠል ብንፈልግ ኖሮ ማንም ሊያቆመን አይችልም ነበር። አሁንም ከፈለግን ምንም ኃይል አያቆመንም። ይህን ደግሞ በመንግስት ውስጥ ያሉ ሰዎች ጭምር ያውቁታል። እዚች ሀገር ላይ ሁለት መንግስት አለ፣ የአብይና የጀዋር እስከ መባልን ተደርሶ ነበረ። እነዚህ ያልካቸው ነገሮች በእርግጥም ግን እንደው ያጉርምስናው ነው ወይስ ማድረግ ይቻል ነበረ ወይ? እንዲያ የተማመንክበትና እጅግ አድርገህ የተመካበትስ ኃይል ማን ነው? ማን ነበረ? ጀዋርን በዚያ ስሜት በዚያ መንፈስ ሙሉ በሙሉ 100% በእርግጠኝነት ስሜት ነው በወኔ ነበር ትናገራቸው የነበሩት እነዚህን ቃላትና ምንድን ነበር ከጀዋር ጀርባ? እኔ ጀርባ ህዝብ ነበር። ስርዓቱን ማፍረስ ይቻል ነበር፣ በደንብ ይቻል ነበር። ኢህአዴግ የሚባለው ስርዓት መለስ ከሞተ ጀምሮ ቀስ እያለ እየሞተ ያለ ስርዓት ነበር፣ እየተፈረካከሰ ያለ ስርዓት ነበር እና መጀመሪያ ፕላን ስናወጣ በ2020 ለውጥ እናመጣለን ነው። 2016 ላይ በጣም አግዝፈን ያየነው ኃይል አልነበረም። እንዳውም ፈራን የመጨረሻ እንዳይፈረካከስ። መፈረካከስ ይቻል ነበር፣ ምክንያቱም አመራር አልነበረውም፣ ኮሄሲቭነስ አልነበረውም። መለስ ከሞተ በኋላ አመራር አልነበረም። ግለሰቦች ነበሩ፣ የእርስ በርስ ሽኩቻ ውስጥ የነበራቸው፣ አይዲዮሎጂካል ኮሄሽን አልነበራቸውም። በሴኩሪቲ ሴክተሩ መካከል ከፍተኛ የሆነ ሽኩቻ ነበር። ባለስልጣናቱና ጀነራሎቹ ወደ ዝርፊያ ገብተው ነበር። እኔ ሲያስፈራኝ የነበረው ማፍረስ እንችላለን ሳይሆን ሳናስበው እንዳይፈርስ ነበር። እንዳውም የተገላቢጦሽ እና አሁን እኮ አየነው፣ እዛ በኋላ አየነው የሆነውን ነገር እና ከዛ አንፃር ስታየው it was doable። የኛ ጥንካሬ የህዝብ ጥንካሬ ብቻ ሳይሆን የስርዓቱ ራሱ በጣም ተዳክሞ ነበር፣ በጣም ዲኬ አድርጎ ነበር እና ከዛ አንፃር የሚመጣው በምን ኮንቴክስት እንደተናገርኩት አላስታውስም። አንተ ያልከው ኦፍ ኮርስ አስኖተ ቃሉን ሌላውን ጉርምስናው ሌላውን ሊጨምር ይችላል። ሪያሊቲው ግን እንደዚህ እኔ ያውቀው ነበረ ሰው የነበረውን ሁኔታ ተበታትኖ ለሀገር አደጋ የሚሆን አንዳንዴ ስታየው ብንተው ራሱ ዋይዝ የሆነው ዲሲዥን አንዱ ህወሓት መጨረሻ ላይ አንዱ ዋይዝ ያደረገው ዲሲዥን ማዕከላዊ ስልጣን ለመልቀቅ መወሰኑ በጣም ዋይዝ የሆነ ዲሲዥን ነበርና በሁለቱም ወገን እኛም ጥገናዊ ለውጥን ለመቀበል መወሰናችን ህወሓቶችም ወደ ኋላ ለማፈግፈግ መወሰናቸው
ሀገርን ያዳነ ይመስለኛል እንጂ እኛም ብዙ አልተባለለትም እንጂ አዎ እኔ ልድገመው አሁንም እንደሚባለው ህወሓት ያኔ ታንኩንም ባንኩንም ነበረው እስከ መጨረሻው መታገል ይችል ነበር። የኛም ስትራቴጂ አስተዋጽኦ አድርጓል። ሬጂም ቼንጅ ከማድረግ ይልቅ ጥገናዊ ለውጥ እንዲመጣ እንደ አልተርኔቲቭ ማቅረባችን እነሱም ሲሪያ ላይ እኮ አይተነዋል። በተለይ ደግሞ ከማይኖሪቲ ግሩፕ የሚወጣ ሩሊንግ ክላስ ኤግዚስቴንሻል ትሬት ይመጣብኛል ብሎ ካሰበ በተለይ አሁን በኋላ የመጣው ነገር ይመጣብኛል ብሎ ቢያስብ በትረ ስልጣኑ ይዞ እስከ መጨረሻው ቢሄድ ለራሱም ለሌላውም አደጋ የሚደርስበት ሁኔታ መፍጠር ይችል ነበር እና ህወሓቶችም በሳል ውሳኔ ነው የወሰኑት። በተለይ ይሄ አንድ 45 ቀን ቁጭ ብለው የተወያዩበት ስብሰባ በጣም ጠቃሚ ስብሰባ ነበረ። ሪስፖንስ ከኛም ሳይድ ደግሞ ፋታ የመስጠትና ጊዜ የመስጠት አብሮ የመሄድ ነገሮች ነበሩ። ከጀርባ ብዙ ንግግሮች እና አሁን ስም መጥራት ምናምን አያስፈልግም እንጂ ብዙ ሚና የተጫወቱ የህወሓትም የብአዴንም የኦህዴድም አመራሮች ነበሩ። ክሬዲት የማያገኙ ምናልባትም ብሌም የሚደረጉ ሲኒየር አመራሮች ነበሩ በዚህ ውስጥ ከፍተኛ ሚና የነበራቸው። ይሄ በሰዎች ላይ የመንጠልጠል በቃ ጉዳይ በተለይ በመሪዎች ላይ የመንጠልጠል ጉዳይ ሀገራችንን እንደው አንድ እርምጃ ወደፊት ሁለት እርምጃ ወደ ኋላ ያደረጋት የመጣ አይመስልም። እንዴት ነው ኢንስቲትዩሽን መገንባት በዚህ ሁሉ ዘመናት ያልተቻለው? ኮሎኔል መንግስቱ ከሀገር ሲወጡ እንዳለ ስርዓቱ ፈርሷል። ቅድም እንደጠቀስከው አቶ መለስ ሲሞቱ ብዙ ነገር ኮላፕስ አድርጓል። ለምንድን ነው ስርዓት ይቀጥል ሰዎች መሪዎች ሲሞቱ ለምንድን ነው አገር የሚፈርሰው? አገር እንደገና ወደ ኋላ የሚመለሰው? ወይም ከስልጣን ሲነሱ ለምንድን ነው ኢንስቲትዩሽን በበቂ ደረጃ እንደሌሎቹ ሀገራት ገጭ እንኳን በተፈጠረ ቁጥር መሪዎች ላይ ሀገር ተመልሶ ወደ ኋላ ነው እየሄድን ያለ ነው። ውሃ ቅዳ ውሃ መልስ አይነት አካሄድ ነው ያለው። ይሄ እንዳይመጣ ምንድን ነው መደረግ ያለበት? ለምንድን ነው የማይሰራው? ለምንድን ነው ያልተሰራው? የእኛም ሀሳብ እኮ የነበረው እሱ ነው። ሪጂም ቼንጅ ፉል ብሎን ሪቮሉሽን ከሚሆን ይልቅ ያለው ፓርቲ ራሱን እንዲለውጥና ወደ ዲሞክራሲ የሚደረገውን ሽግግር ራሱ እንዲመራ ብናደርግ ኮንቲኒቲ ቀጣይነትን፣ ተቋማዊ ቀጣይነትን ማስፈን ይቻላል። አብዮታዊ ለውጥ በምታደርግበት ጊዜ ያለውን አፍርሰህ ነው አዲስ የምትገነባው። ስለዚህ አፍርሰን መገንባት ሳይሆን የተወላገደን እያቃናን የተበላሸን እያስተካከልን መሄድ ነው የሚሻለን። ይሄን ለማድረግ ደግሞ አብዮታዊ ለውጥ ሳይሆን ጥገናዊ ለውጥ ነው የሚሻለው የሚለው መደምደሚያ ላይ ገብተን በአቅማችን በዛ ወቅት በነበረን እውቀት በዛ ወቅት በነበረን ኢንፎርሜሽን ወደዛ እንዲሄድ ነው ያሰብነው። ያው ሞከር ነው። አሁንም ቢሆን ከዚህ በፊት የነበሩ ስርዓቶች ማንኛውም ስርዓት ጥሩ የሚሰራው ነገር አለ፣ የሚያጠፋው ነገር አለ። ጥፋትን እያስተካከልክ ጥሩን ደግሞ እያስቀጠልክ መሄዱ ነው የሚበጀው። ወደፊትም ይሄንን ነው መከተል ያለብን ብዬ ነው የማስበው። ከዚሁ ከለውጥ ጋር በተያያዘ አንድ ስም ልጥራ። ኦቦ ለማ መገርሳ የለውጡ ፊት አውራሪ ከሚባሉት አንዱ እሳቸው ነበሩ። ከለውጡ ባቡር ቀድመው የወረዱትም እሳቸው ናቸው። ምን የተፈጠረ ይመስላል? ያን እሱኑ ብትጠይቀው አይሻልም? እሺ፣ ምናልባት እንደ ፖለቲከኛ እንደ ግምገማ አንተ የደረስክበት አብራችሁ ልታወሩ ልትጨዋወቱ ሚስጥሩንም እውነቱንም እንደምታውቀው ሙሉ በሙሉ እርግጠኛ ነኝ። እሱ ሚስጥሩን አትንገረኝ፣ ግን እንደ ፖለቲከኛ ምንድነው የገመትከው? ለምን ተለዩ? አይ ቲንክ አንድን ግለሰብ ሌላን ግለሰብ ነጥለን ማየት ሳይሆን ፍጥነቱ አስደናቂ ስለነበረ ነው ያለ ነው። እንዳልኩህ የመጀመሪያው 1 አመት 2 አመት ሁሌም ለውጥ ሲመጣ ወሳኝ ነው። በነዛ 1 አመት 2 አመት የሃኒሙኑ ዘመን አለ አይደለም፣ የምድሮ በአማርኛ ቢባለው
የጫጉላ ሽርሽር የሪቮሉሽን የለውጥ የጫጉላ ሽርሽር ጊዜ ሰብሰብ ብሎ የጋራ ሮድማፕ ፍኖተ ካርታ ቀርጾ በጋራ እየመከሩ የጋራ ትልምና ህልምን ይዞ መንቀሳቀስ አለመቻል ወደ መጋጨት፣ ወደ መገፋፋት፣ ወደ መኮራረፍ ይሄዳል። ብዙ ሰዎች ህይወት እኮ የቀጠፈብን ነው። ሳረን የሚያክል ትልቅ የሀገር ባለውለታ እነ ዶክተር አምባቸውን የመሰሉ ሰዎችን እና ጫሉ የመሰሉትን ከዛ ወዲህ ደግሞ ወደ ሚሊዮን ህዝብ የቀጠፈብን ነው። ስለዚህ የለማ ብቻ ሳይሆን በአጠቃላይ የለማንም በዚህ ውስጥ ነው አካተም ማየት ያለብንና አንዳንዱ ከተፈጸሙ ስህተቶች አንዳንዱ ስህተቶች የሚወልዷቸው ሳይድ ኢፌክት ሆኖ የተፈጠረ ነውና እሱን እንግዲህ ለወደፊት ስናረጅ የምንጽፈው ወይ ደግሞ ሌላች ታሪክ ተመራማሪዎች ግጥም አድርገህ እየጻፍክ እንደሆነ ሰምቻለሁ። መረጃው አለኝ። ምንም እንደምትጽፍ መቼ እንደሚወጣ በምን ቋንቋዎች እንደሆኑ ከነርዕሱ ጭምር ኢንፎርሜሽን አለኝ። እሱን እንግዲህ ራስ ካወራ ወይም ጊዜው ሲደርስ የምንነጋገርበት ነገር ይሆናል። ያኔ ለኦቦ ለማ መገርሳ ያበረከትክላቸው ላፕቶፑን አይደለም፣ በውስጡ ምን ይዞ ነበር? ሀሳቡ ምን ነበረ? ያው ባላንጣ ነበር መንግስትና እኛ። ስለዚህ ያ ለውጥ ያመጣው መንግስትን ሲዋጋ የነበረው ሲታገለው የነበረው ከመንግስት ተቋማት ጋር ጠላት የነበረው ወጣት ከመንግስት ጋር መታረቅ ነበረበት። ለውጡ የሚሳካ ከሆነ ሁለት ኃይል አሁን ሁለት መንግስት ጀዋራ ያሉ የሚሉት ያ አልነበረም። እኔ ስለ ነበረው ሁለት ኃይል አለ። ሁለት ኢንጂን እንደ ጄት ከወሰድከው አንዱ የስቴት ተቋማት የመንግስት ተቋማት ናቸው። ሌላው የህዝባዊ ኃይል ነው። ሁለት ኢንጂን ነው በዛ ጊዜ የነበረው ማለት ነው። ይሄ ሁለቱ ኢንጂን አብሮ የሚሰራ ከሆነ ለውጥን ሊያሳካ ይችላል። ይሄ ሁለቱ ኢንጂን ግን አንዱን እየነቆረ ከዛ በነበረው የሚቀጥል ከሆነ ለውጡን ያጨናግፋል የሚል ግምገማ ነበረኝ። ስለዚህ ላፕቶፑን ስሰጥ የነበረው ላፕቶፑ እንግዲህ ያው ያ እንቅስቃሴ በከፍተኛ ሁኔታ ሲንቀሳቀስ የነበረው በሶሻል ሚዲያ ፕሮባብሊ ለመጀመሪያ ጊዜ ሶሻል ሚዲያ በከፍተኛ ደረጃ በህዝባዊ እንቅስቃሴ ውስጥ የተሳተፈው ከአረብ ስፕሪንግ በኋላ ኢትዮጵያ ውስጥ ነው እና ያው በታንክ አይደለም ለውጥ ያመጣ ነው፣ በመትረየስ አይደለም፣ በክላሽ አይደለም። በዛ በፊት የነበሩ ለውጦች በክላሽ ነው የመጡት። ይሄኛው ግን ሞስትሊ በሶሻል ሚዲያ ስለመጣ አሁን የትግል ፖለቲካ፣ የኮንፍሮንቴሽን፣ የመታገል ያብቃ፣ የትብብር ፖለቲካ ይምጣ። በለውጥ ለመምራት ኃላፊነት የወሰደው ኃይልና ለውጡን ኃይል ሆኖ ያመጣው ወጣት አብሮ ይስራ፣ ይስማማ። ስልጣን ላይ ያለው አካል ወጣቱን እንዳይጠረጥር፣ ወጣቱም ይህን ኃይል እንዳይጠረጥር ተደማምጠው ተደጋግፈው ወደ ታሰበው እንዲደርሱ ነበረ። እዛ ላይ ያረኩትም ንግግር ካየኸው ለረጅም ጊዜ የሬዚስታንስ ፖለቲክስ የትግል ፖለቲካ ስናራምን ነበር። አሁን ደግሞ ወደ ገቨርናንስ ወደ አስተዳደራዊ ፖለቲካ መግባት አለብን የሚለውን ነው እንግዲህ ሀሳቡ ያን ያረኩት። የሰማሁትን እንግዲያውስ እኔ ልናገር። ለውጡን ደግፈው ከውጭ ሀገራት የመጡ ሰዎች በክልልና ፌዴራል መንግስት ሊሰጣቸው የሚገባውን ኃላፊነትና የስልጣን ደረጃ ከነስም ዝርዝራቸው፣ እድሜያቸው፣ የትምህርት ደረጃቸውና የሙያ ብቃታቸው የያዘ ፕሮፖዛል ነበረ። እዛው አጠገብ ያለ በጣም ታማኝ ከምለው ምንጭ ያገኘሁት ነው። በቃ ማንም ምንጭ እንዳታምነው እንግዳው አይደለም። ኮምፒውተሯ አክቹአሊ ለረጅም ጊዜ አብራኝ ቆይታ በጣም የደከመች ኮምፒውተር ነበረች። ገደል ኮምፒውተሯ እንትኗን አይደለም የለም እንደዛ ውስጡ ኖ አክቹአሊ ሰዎች በዚህኛው ሹመት ገሌ በዚህኛው ወንበር ምናምን የሚል ፕሮፖዛል አልነበረውም። አክቹአሊ አንዱ የምተቸው እሱን ባለማቅረቤ ነው። አብረን ከውጭም ሆነ ከውስጥ ስንታገል ይሄ የፖለቲካ ድርጅት አልነበረም፣ ህዝባዊ እንቅስቃሴ ነው። ሃይራርኪ ያልሆነ ሚኒስትር፣ ሊቀመንበር፣ ምክትል ሊቀመንበር፣ ጸሐፊ ምናምን ያለው አይደለም።
ሁሉም ሰው እንደ እውቀቱ እንደ ችሎታው ሲሳተፍበት የነበረ ነው። ስለዚህ የፓወር ሼሪንግ ልጠይቅበት የምትችለውም ሁኔታ አልነበረም። ያ ብቻ ሳይሆን አብዛኞቻችን የራሳችን ኑሮ ያለን አሁን ከሀገር ቤት የነበሩ ግማሾቹ ፋርማሲስቶች ነበሩ፣ ግማሾቹ ዶክተሮች ነበሩ፣ ግማሾቹ ሎየሮች ነበሩ። የፖለቲካ ስልጣን የመያዝ ፍላጎቱም አልነበራቸውም። ፓወር ሼሪንጉ ሳይሆን ሪኮመንድ ማድረግ ያ አልነበረውም። የማስታውሰው አንድ የነበረን ውይይት እሺ ምን እናድርግ፣ በተለይ ውጭ ያለ ነው የተወሰኑ ሀገር ያሉትም ምን እናድርግ ስንል 3 አማራጭ ነው ያለው በግለሰብ ደረጃ የሚወሰን። ከመንግስት ጋር መስራት የሚፈልግ መንግስትን መቀላቀል፣ አይ በተቃዋሚ ይሻለኛል የሚል ወደ ተቃዋሚ መቀላቀል፣ አይ ሁሉን የፖለቲካ አልፈልግም የሚለው ወደ ፕሮፌሽኑ ተመልሶ መስራት ይችላል። ይሄ ደግሞ ግለሰባዊ ውሳኔ ነው። እኔ እስከማውቀው ድረስ አንድም ሰው ስልጣን ይገባኛል ብሎ የጠየቀም አልነበረም። አንድም ሰው በፕሮፖዛል የቀረበም የለም። እንደዛ አይነት እንትንም አልነበረም። ከቀድሞም ራሱ ስንወስን ኢህአዴግ ራሱ ችግር ስላለበት ራሱን ችሎ ከሄደ ራሱ ትልቅ ነገር ነው። ሌላ መቀላቀል አለበት የሚል ግምት አልነበረም። የት ነው ያሉት? ትገናኛላችሁ ወይ? ያው አልፎ አልፎ በአካል በስልክ ምን ይሰራሉ? ይህንንም እሳቸውን ብጠይቅ እንዳትለኝ ይሻላል። ምክንያቱም ምን እየሰሩ ነው? እንዳልኩ ብዙ ነገሮችን ላለመናገር በራሴ ላይ ማዕቀብ ስላረኩ ከራሴ ያለፈ ብዙ ነገር ብተወው ጨርሶ ከፖለቲካው ዓለም ተገልለዋል፣ ራሳቸውን አግልለዋል ብለህ ታስባለህ? እኔ እንጃ። እኔ ከራስ ጋር ብቻ መክረስ አይመስለኝ። እገዳና የምር ክልከላ የለብህም? ምንም ክልከላ የለብኝም ከራሴ በስተቀር። አረ እኔ ጸባይ እንደውም ከከለከልከኝ ይብስብኛል። ኢህአዴግን ያመከነው የብልጽግና ምስረታ ከህጋዊነትና ቅቡልነት አንጻር እሺ እንደ ፖለቲከኛ ልጠይቅህ የነበረውን ሂደት እንዴት ትገመግመዋለህ? እጅግ በጣም ፈጣን ነበረ። ለዚህ ለውጥ አደጋ ይሆናሉ ብለን ጠርጥረን ለመጣው አመራርም ያቀረብናቸው አሜሪካም ሲመጡ ያወራናቸው ከመጣ በኋላም ያወራናቸው ዋና ዋና አደጋ ብለን ያስቀመጥናቸው ጉዳዮች ነበሩ። አንዱ ህወሓትን ሪኢንቲግሬት የማድረግ መልሶ ማዋሃድ፣ ከስልጣን ከማዕከላዊ ስልጣን ከገፋው በኋላ መልሶ ማዋሃድ አንዱ ነበር። ሁለተኛው በትጥቅ ትግል ሲንቀሳቀሱ የነበሩ ኃይሎች ኦነግ፣ ኦብነግ፣ ግንቦት ሰባት እነዛን ኃይሎች አሳምኖ በፕሮፐር በሆነ መልኩ ኢንቲግሬት ማድረግ። ይሄን ማድረግ ሌላው ለለውጡ አደጋ ይሆናል፣ ይሄንን ፕሮፐርሊ ማድረግ አለብን የሚል ነበር። ሶስተኛው ከኤርትራ ጋር ያለውን ጉዳይ በሰከነ በተረጋጋ ጠለቅ ባለ ውይይት በሁለትዮሽ ጥቅም ላይ የተመሰረተ ስምምነት ማድረግ አስፈላጊ ነው። ምክንያቱም ሁለቱንም ጉዳዮች አፌክት ያደርጋል ብለን ጠረጠርን። አንድ እና ሁለት ቅድም ያልኩን ህወሓትን መልሶ ሪኢንቲግሬት ማድረጉንም በትግል የሚንቀሳቀሱን ሪኢንቲግሬት ማድረግ፣ ምክንያቱም እዛ ኤርትራ ነበሩ ያኔ እነዛ ኃይሎች። ስለዚህ ከኤርትራ ጋር የሚሆነውን ጉዳይም በአግባቡ የሁለቱን ሀገሮች ስምምነት ሰከን ባለ መልኩ ኢንስቲቱሽናላይዝ በሆነ መልኩ መፍታት አለብን የሚል ነው። 3 ነገሮች ነበሩና በዚህ ውስጥ ነው ማየት ያለብህ። የተሄደበት መንገድ ግን እነዚህ ነገሮች ያባባሰ ነበረ። ህወሓትንም ከለቀቁ በኋላ ፕሮፐርሊ ከማምጣት ይልቅ ወደ ሽኩቻ የተገባበት፣ ኢህአዴግን ወይም ደግሞ ኢትዮጵያ ውስጥ ከዚህ በፊት በኋላ የሚወጣውን ፓርቲዎችና ድርጅቶች ማየት ያለብን እንደ ፎረም ነው። የኤሊት ባርጌን ፎረም ነው። ከተለያየ ማህበረሰብ የሚወጡ ልሂቃን የሚደራደሩበት፣ የሚከራከሩበት፣ የሀገሪቷን ስልጣንና ሀብት የሚከፋፈሉበት መድረክ አድርገን ነው ማየት ያለብን። ያን ነበር ጠይቃችሁም የነበረው፣ ደጋግመን ስንጠይቅ የነበረው። ወደፊትም መሆን ያለበት
ህብረ ብሔራዊ በሆነ ሀገር ውስጥ ህብረ ሃይማኖት ብዙ አይዲዮሎጂ ያለበት ሀገር ውስጥ ፓርቲዎችም ሆኑ መንግስታዊ ተቋም ፓርላማ ሆነ ሚኒስትሮች ምክር ቤትም ሆነ it has to serve as a forum for bargain ፖለቲካ ስንል ሪሊ ስለ ሁለት ነገር ነው ስለ ስልጣንና ስለ ሀብት ክፍፍል ነው እነዛን ፕሮፐርሊ የሀገሪቷ ልሂቃን ተደራድረው ተወዳድረው ተከራክረው ፎርሙላ የሚያበጁበት መድረክ መሆን አለበት ኢህአዴግን ከመታፈርሱ ሪፎርም አድርጉት ስንል የነበረውም ከዚህ አንፃር ነው ያው የኔና የሌሎቻችን አመለካከት ለየት ያለ ነበረ ፋይናሊ ስራ ላይ አልዋለም ሁለት መሰረታዊ ጥያቄዎችን ላንሳበን ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ገራሚና ታሪካዊ ሊባል የሚችል ህዝባዊ ድጋፍ አግኝተዋል ለምን በምን ምክንያት ሰው በጣም ለውጥ ፈልጎ ነበር ሰው ከፍተኛ ለውጥ ፈልጎ ነበር ለውጡ እንደማይመጣው በአብዛኛው በሰላማዊ ትግል ነበር እና ሰው ፋይናሊ ወደ ተረጋጋ ዲሞክራሲያዊ ሰላማዊ ስርዓት ለመሻገር በጣም ከፍተኛ ራብ ነበር ከፍተኛ ምኞት ነበር ያ የምኞቱ መገለጫ ነበር እና ያ ድጋፍ የሚመጣው ህዝቡ ከነበረው ተስፋ ከነበረው ህልም ከነበረው ምኞት የመነጨ ነበር ሰውየውን አውቋቸውም አናቃቸውም ነበር ከዛ በፊት ሌላ ሰውስ እንደዚሁ መጥቶ ቢሆን ኖሮ የእሳቸውን ያህል ተቀባይነት ያገኝ ነበር ብለህ ትላለህ ፕላስ ኦር ማይነስ ቢሆን ነው እንጂ የነበረው ለለውጥ የነበረው ፍላጎት ለለውጥ የነበረው ተስፋ በጣም ትልቅ ነበር ሀገሪቷ ውስጥ ሁላችንም አዎ ስለዚህ ያንን ለውጥ ቃል የሚገባ ያንን ለውጥ የለውጥ ፍላጎቱ ይዞ ወደፊት የሚያመጣውን አመራር ከፍተኛ ድጋፍ ይኖረው ነበር ያ ድጋፍ ከግለሰብም በላይ ነበር ለህዝቡ ለአንድነት ለሰላም ወደ ዲሞክራሲ ለመሻገር ከአምባገነን ስርዓት ለመውጣት ከሙስና ለመላቀቅ ከመድሎ ለመላቀቅ የነበረው ተስፋ መገለጫ ነው ብዬ ነው ማለት እሺ ዛሬስ በምን ምክንያት ነው በርካታ ተቃዋሚና ነቃፊ የተነሳባቸው ቅድም ያልኩህን ገልብጦ ማየት ነው ተስፋ ተጨናገፈ unmet expectation በጣም ሃይ ነበር አየህ የነበረው ግምት የነበረው ተስፋ የነበረው ህልም በጣም ከፍተኛ ነበር የህዝቡ ያ ሳይሆን ቀርቶ በተገላቢጦሹ ወደ ግጭት ወደ ጦርነት ወደ ኢኮኖሚ ቀውስ ስንገባ ደግሞ ወደ ከፍተኛ ንዴት ቁጭት ተስፋ መቁረጥ ገባ ሰው እና ያ ነው እና ህዝባችን ባለፈው 5 አመት የሄደበት በጣም ትልቅ ኮሌክቲቭ ትራውማ ውስጥ ነው የገባው የኛ ሀገር ህዝብ ከዛ ከትልቅ ተስፋ ከዛ ከትልቅ ኢነርጂ ወደ ኮምፕሊት ሆነ ኦፖዚት ሄደን የእርስ በርስ ጦርነቱ ስንገባ ህዝባችን ቅስሙን የተሰበረው ህዝባችን በጣም ዲስአፖይንትድ የሆነው እኔ አሁን ሀገር ሲሄድ የዛ ስሜት ኤርፖርት ላይ ነው ፊቴን የሚመታኝ በኢትዮጵያ ኤርላይንስ ከሆስተሶቹ ነው የምታየው ያ እንዴት እዚህ ደረስን የሚለው ብዙ ጊዜ ስለቀጠንኩም ብዙም ኮፊያ ደፍቼ ስለሚሄድ አያውቁኝም ካወቁኝ በኋላ መተው ምንድነው የሆነው ነው የሚጠይቁትና ይሄ ነው ህዝብ ውስጥ እንዲህ አይነት ችግር የፈጠረው የጠቅላይ ሚኒስትሩ ደጋፊዎች የነበሩት ወደ ተቃዋሚነት ጎራ የተቀየሩት 1 የፌደራል መንግስት ሰራዊት መቀሌን ለቆ መውጣት 2 የአቦይ ስብዓት መፈታት 3 የፕሪቶሪያው ስምምነት እነዚህን 3 ነጥቦች ዋነኛ ምክንያት አድርገው የጻፉ አሉ
ትጋራዋለህ ወይስ ትሞግተዋለህ? በጠቅላይ ሚኒስትሩ ላይ ከደጋፊነት ወደ ተቃዋሚነት ስለተቀየሩ ወገኖች ነው የማነሳብህ። በምክንያትነት ብለው የጻፏቸው ትቀበለዋለህ? አሳንሶ ማየት ይሆናል። ለኔ ፕሮሰስ ማተርስ። መጀመሪያውም ድጋፉ ምን ነበረ? ድጋፉ በስትራቴጂ ላይ የተመሰረተ ነበር ወይ? ሼርድ የሆነ ቫሊዩ ላይ የተመሰረተ ነው ወይ? ወይስ የጋራ ባላንጣን በመቃወም ላይ የተመሰረተ ነበር ወይ? ትዝ ካለህ እንደወጣው በሰጠሁት ኢንተርቪው ላይ እንደወጣው አካባቢ ጊዜያዊ ተኩስ አቁም ነበረ ትግራይ ላይ። ይሄ ጊዜያዊ ተኩስ አቁም ወደ ቀጣይ ተኩስ አቁም ብቻ ሳይሆን ወደ ፖለቲካ መፍትሄ ያስፈልገዋል። በዚህ ፖለቲካ መፍትሄ ውስጥ ደግሞ በጦርነቱ የተሳተፉ አካላትም መሳተፍ መቻል አለባቸው። ፒስ ሜኪንግ ዋር ሜኪንግ ውስጥ የተሳተፉ የዋር ኮአሊሽን የነበሩት ወደ ፒስ ኮአሊሽን መለወጥ አለባቸው። ስለዚህ በፌዴራል መንግስትና በትግራይ መካከል በሚደረገው ድርድር የአማራ ኤሊቶችም ተሳታፊ መሆን አለባቸው። ሌላ ይቅርና የኤርትራ መንግስትም ተሳታፊ መሆን መቻል አለበት። ሰላሙ ለሁሉም ፒስ ዲቪደንድ ማለትም የሰላም ውጤት ሁሉም ተቋዳሽ መሆን መቻል አለበት። በሁለት ኃይሎች መካከል የሚመጣው ሰላም ሌላውን ስጋት ውስጥ የሚከተው ከሆነ ወደ ጦርነት ሊያደርስ ይችላል የሚል ከዛም በኋላ ጽፌ ነበረ። ሌስ አቮይድ ዴጃ vu የሚል ጽፌ እንዴት አቮይድ ማድረግ አለብን የሚለውና እነዚህ ነገሮች ሊፈቱ ይችሉ ነበር። ምን መሰለህ ባለፉት 5 ዓመታት የተፈጠሩ ግጭቶች የተፈጠሩ ችግሮች ድንገት የተፈጠረ የለም። ፕሬዲክተብል ነበሩ። ኦሮሚያ ውስጥ የተፈጠረው ግጭት ፕሬዲክተብል ነበረ፣ አቮይደብል ነበረ። ማለት መገመት ይቻል ነበር፣ ማስወገድ ማስቀረት ይቻል ነበር። ትግራይ የነበረው ግጭት ከሩቅ ይታይ ነበረ፣ ማስወገድ ይቻል ነበረ። አማራ ክልል የተፈጸመው አሁንም ከኤርትራ ጋር የተጀመረው ሳጣ ገባም ኢትስ ፕሬዲክተብል ኢዝ አቮይደብል። አንዳንድ ግጭቶች አሉ ሳትጠብቃቸው የሚፈጠሩ እንደዛ አይደሉም። እነዚህ አይደሉም በአንድ ቀን የገነፈሉም አይደሉም። እየተጓተቱ እየበሰሉ እያደጉ የመጡ ናቸው እና በጣም አንፎርቹኔት የሚያሳዝን ነገር ነው። በቀላሉ ሊፈቱ የሚችሉ በነገራችን ላይ እዚህ ላይ አሁን ስልጣን ላይ ያለው አመራር ብቻ አይደለም፣ ሌሎችም አጨብጫቢ የሆኑ ዲፕሎማቶችም ሚና ነበራቸው። አንድ እንደመጣው ከውጪ በሳምንት ውስጥ ነው ወደ 20-30 የሚሆኑ የተለያዩ ሀገር አምባሳደሮች ከምዕራብ ሀገራት ከኤዥያም ከአፍሪካም ያሉበት አንድ ቦታ አግኝቻቸው ነበርና ኢማጂን ዲስ ዋዝ ኦገስት 2018 ነው እና ያልኳቸው ነገር በመቀሌና በአዲስ አበባ መካከል ቴንሽን እየተፈጠረ ነው። በህወሓትና ስልጣን ላይ ባለው አካል መካከል አደራድሩ፣ አሁኑ ጣልቃ ገቡ፣ ጫና አድርጉ። እዛ የገቡት አመራሮች የሚሄዱበት ምክንያት የለም፣ እዚህ እንዲመጡ አድርጉ ስል አንድ የትልቅ ሀገር አምባሳደር ተቆጣኝ። በቃ ግጭቱ ስለቆየህ ስለ ግጭት ብቻ ነው የምታስበው አንተ። ይሄው ባለፈው እዛ ሄጄ ነበረ፣ ምንም ችግር የለም በሁለቱ መካከል አይደለም። እኔ ሁሉም ወገን አናግራለሁ። የዚህን ፖለቲካ ህይወቴን በሙሉ የዚህ ነገር ፖለቲካ ህይወቴን በሙሉ ያጠናሁት አንብቤዋለሁ፣ አጥንቼዋለሁ። ምልክቶቹ ይታዩኛል። ትልቅ ማድረግ ያለባችሁ ይሄን ነው ስላቸው በጣም ነው የገረማቸው። ዲስሚሲቭ ነበሩ። ከዛ በኋላ ማዕከላዊ አመራር የነበረውንም ህወሓት ጋር የነበሩትን በተደጋጋሚ ስንናገር ሪሴፕቲቭ አልነበረም እና አብዛኞቹ ግጭቶች ከመቀዝበት የገነፈሉ ሳይሆኑ ቀስ እያሉ እየጋሉ አት ኤኒ ታይም ኢንተርቪን በማድረግ ማስቀረት የሚቻሉ ነበሩ። አሁን በቅርቡ በአማራ የተከሰተውን ኢት ዋዝ አቮይደብል።
ኢሹዎቹ ግልጽ ናቸው። ግን ፕሮፐር የሆነ የፖለቲካ ኢንተርቬንሽን ባለመደረጉ አሁን ያለንበት ሆን ተብሎ ይመስላል። ማንም ሰው ሀገሩን ሆን ብሎ ችግር ውስጥ ማስገባት ይፈልጋል ብዬ አላስብም። ማንም አመራር ራሱ የሚመራውን ስርዓት ሆን ብሎ ወደ ግጭት ይገፋል ብዬ ለማሰብ ይከብደኛል። ነገር ግን ምንድነው ነገሮችን በጣም አቅልሎ ከማየት ነገሮችን ከመናቅ የተነሳ ሂስቶሪካል ፋክተርስ አሉ። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ሃይማኖታዊ፣ ጂኦግራፊካል ዓለም ያለችበት ሁኔታ ከዩኒፖላር ወደ መልቲፖላር እየሄድን ያለንበት እነዚህ ሁሉ ሀገራችን ላይ ጫና አላቸው። በነገራችን ላይ ባለፉት አመታት ካሳየን ነው ኬርለስነስ ማናለጅበት ነው የሚባለው። ከዛ አንጻር ስታየው ቸልተኝነት ሀገራችን ብትንትኖ አለመውጣቱ እድለኛ ነን። ምክንያቱም በሲሪያ የተፈጠረው፣ የመን የተፈጠረው፣ ሊቢያ የተፈጠረውን ለመፍጠር የሚያስችል ስህተቶችን ፈጽመናል እና ታስቦበት ችግር ለመፍጠር ታስቦ ሳይሆን ነገሮችን አቅልሎ ከማየት የትም አይደርሱም ከሚል በኃይል እንፈታለን በሚል ስቴት ውስጥ በአንድ ሀገር ውስጥ ኃይል አስፈላጊ ነው፣ ምንም ጥያቄ የለውም። ኃይል ግን ከፖለቲካ መፍትሄ ከልክ በላይ ያፈነገጠውን ለመሰብሰብ እንጂ የፖለቲካ ችግሮችን በሙሉ፣ የኢኮኖሚ ችግሮችን በሙሉ፣ የጂኦፖለቲካል ችግሮችን በሙሉ በኃይል እንፈታለን ብሎ መሄድ ያንን ኃይል ራሱ እያዳከሙ መሄድን ነው የሚፈጥረው። ቅድም ስለ ጥገናዊ ለውጥ እያነሳን ስለ ስር ነቀል ለውጥ እያነሳን ነበር። ኢህአዴግ በውስጡ መቀየር አለበት የሚለውን ነገር በጣም የሚበጅ ሀሳብ እንደነበረ ተወያይታችሁበትም አጥንታችሁትም እንደነበረ ገልጻል። ግን ዛሬም ቢሆን ጥገናዊ እንጂ ስር ነቀል ለሀገራችን አይበጅም በሚል አቋም ሽንጣቸውን ገትረው የሚሟገቱ ወገኖች አሉ። ዛሬስ አንተ ከየትኛው ወገን ነህ? ዛሬም ለውጥ ቢመጣ ለምሳሌ ብለህ ብታስብ ጥገናዊ ስር ነቀል ነው ወይስ ሌላ ሶስተኛ እንደ ሀሳብ ይበጃል ቢሆን የምትለው ነገር አለ ነው? ዛሬም ተመልሰን ጥገናዊ ለውጥ እሱን እንግዲህ አሁን አክቲቭ ፖለቲካ ላይ ያሉት ትግል ውስጥ ያሉት በጣም መሰረታዊ አሁን ታየኝ። የዛሬ 4-5 ዓመት ይህን ጥያቄ ተጠይቀ ቢሆን በስመ አብ እንዴት እያልክ እጆችህን እያልክ እንዴት እንደምትመልሰው አንድ ወጥ መልስ ሊኖር አይችልም። ግን መሆን ያለበት የማይቻለውን ልንገርህ። እዛ ሀገር አምባገነናዊ ስርዓት መገንባት አይቻልም። ድሮም ሁሌም ትናገራለህ። ይሄ ደግሞ ባለፈው 5 ዓመት ተሞክሮ አልሰራም። ፔሪድ አንድ በአንድ ግለሰብ፣ በአንድ ፓርቲ፣ በአንድ ወገን፣ በአንድ ብሔር የበላይነት የሚመጣ የተረጋጋ ዲሞክራሲያዊ ልማታዊ ብልጽግና ኢትዮጵያ ውስጥ አይቻልም። አንድ ይሄ ወሳኝ። ሁለተኛ በጦር ኃይል ድሮ ኢህአዴግ ህወሓት እንዳደረጉት ተዋክቶ ተታክሶ ስርዓቱን አባሮ የተረጋጋ ስርዓት ፈጽሞ አመጣለሁም አይቻልም። የሚቻለው ወደ መነጋገር፣ ወደ መደራደር፣ ወደ ሰጥቶ መቀበል መሄድ ነው። አንዱም ይሄንን እስር ቤት ቁጭ ብዬ ደምድሜበት የወጣሁት የበላይነትን በጉልበት ስልጣን ይዤ ሰብሬ ሄዳለሁ የሚለውም ኃይል ተሞክሯል፣ አልሰራም። ይደን ወርክ አገራችንን የ$30 ቢሊዮን ኪሳራ ወደ ሚሊዮን የሚሆን ህይወት ያስቀጠፈ ኪሳራ ውስጥ የከተተን ሰፊ ትግል በትግራይ፣ በአማራ፣ በኦሮሚያ ተካሂዷል፣ እየተካሄደ ነው። ሀገራችንን እየበላናት እያዳከምናት ህዝባችንን እያቆሰልን ነው፣ እያዳከም ነው፣ እየጎዳ ነው እንሄድ ይሆናል እንጂ በጉልበት የሚሰክን አሁን ብዙ ሰዎች ኢትዮጵያ ውስጥ አምባገነናዊ ስርዓት ያለ ይመስላቸዋል። አምባገነናዊ ስርዓት ኢትዮጵያ ውስጥ የለም። አኖክራሲ ነው ኢትዮጵያ ውስጥ ያለው። አምባገነናዊ ስርዓት እኮ የሚሆነው
ፉል ሞኖፖሊ ኦቨር ሚንስ ኦፍ ቫይለንስ ኖሮት ከታች እስከ ላይ ተቆጣጥሮ ቁጭ ብድግ እያስደረገ የሚያስገዛ ስርዓት ሲኖር ነው። ያ አይደለም አናርኪ ነው አሁን ኢትዮጵያ ውስጥ ያለው። ሶ ይሄ አይቻልም። ለምንም አይቻልም። ይሄን የሚከላከሉ ያኔም ይሄን ስናገር እኔ ዲሞክራሲን እንደ ሃይማኖት አይደለም ማየው እንደ ፕሪንሲፕልስ ብቻ ጥሩ ነገር ስለሆነ ብቻ አይደለም። ሀገራችንን ሊያስቀጥል የሚችለው ቅድም እንዳልኩ በሀገሪቷ ልሂቃን መካከል ባርጌን ሲደረግ ድርድርና ንግግር ሲደረግ ስልጣንና ሀብት ፍትሃዊ በሆነ መልኩ መከፋፈል ላይ ፎርሙላ ላይ መስማማት ካልተቻለ በስተቀር ከፍተኛ የሆነ የብሔር መነቃቃት ኮንሽስነስ ተፈጥሯል እዛ ሀገር ውስጥ። የስቴቱ ካፓሲቲም እንደ ድሮ አይደለም ተዳክሟል። ስለዚህ በመደቆስ ወይም በማመጽ ስርዓት ገልብጬ አስቀጥላለሁ ተካዋለሁ እሱም አይሆንም። አይ ያመጹትን በሙሉ ደግሞ ደርምሻቸው የበላይነቴን አስረግጣለሁ አልሆነም። ትግራይ ላይ ሰራ አልሰራም፣ ኦሮሚያ ላይ ሰራ አልሰራም፣ አማራ ላይ ሰራ አልሰራም። ሎክ የትም ሄደ ምንም አልተፋጀን። አደ ኢንዶ ዘዴይ ጠረጴዛ ላይ መመለሳችን አይቀርም። ለምን እንለፋለን? ለምን የሀገራችን ሀብትና ህይወት እንቀጥፋለን? ወደ ድርድሩ መምጣቱና መወያየቱ። ድርድር ስናደርግ ደግሞ በታሪካችን የለንም፣ የፖለቲካ ባህሉ የለንም። እሱን ለማድረግ ከሌሎች ሀገር እየለመድን ራሳችንን በሄንበት ስርዓት ውስጥ እየለመድን ወደዛው መሄዱ ይበጃል ባይ ነኝ። አንድ ስጋት አሁን በጣም በማህበረሰቡ ዘንድ እመለከታለሁ። ከዚህ ቀደምም ነበሩ በየስርዓቱ እንዴ ይሄ ስርዓት ይሄ መንግስት ይሄ አሁን ስልጣን ላይ ያለው ቢወርድ ማን ይመጣል የሚለው ነገር ሁሌም አሳሳቢ የሆነ በጥያቄ ምልክት ውስጥ ይቀርባል። ያሳስባል? እንዲህ አይነት ነገር ያሳዝባል፣ ግን መጋነን የለበትም። ይሄ በአንድ ሀገር ውስጥ አንድ በስልጣን ላይ ያለ ግለሰብ ያለ ቡድን ስልጣን ስለለቀቀ ብቻ ብትንትን እንላለን የሚለው ነገር አንዳንዴ ስርዓቱን ፐርፔቹዌት ለማድረግ አምባገነናዊ ስርዓትን ለማስቀጠል የሚፈልጉትን መጠቀሚያ እየሆነላቸው የሚሄድበት ሁኔታ ነው ያለው። ኢትዮጵያ ዘን ኦልድ ስቴት እነዚህ የቀነጨሩ ሀገሮች በጣም ረጅም እድሜ ስቴት ፎርሜሽን ታሪክ ያላቸው ሀገሮች በቀላሉ አይበታተኑም። እንደ ግብጽ፣ ኢራን፣ ፐርሺያን ሌሎች እነዚህ ሂስቶሪካሊ ሩትድ የሆኑ ሀገሮች በጣም ሬዚሊየንት ናቸው እና ስቴቱ በጣም ሮበስት እና በረጅም ጊዜ የቆየ ከመሆኑ የተነሳ ብዙ አብዮቶችን እየተቋቋመ ሲቀጥል ታየዋለህ። ግጭቶች፣ ችግሮች ሊፈጠሩ ይችላሉ፣ ግን ይቀጥላሉ። የሀገሪቷ ኤሊት የሀገሪቷ ልሂቃን ማድረግ ያለበት ከተቻለ ትልቅ ቀውስ ሳይፈጠር በድርድር በውይይት የሚመጣ ለውጥ ቤስት ነው። ነገር ግን ደግሞ አይ ከነካ ነው ብትንትኑ ይወጣል ብሎ ደግሞ ካቆየኸውስ እየተሻሻለ የሚሄድ ከሆነ ጥሩ ነው። የተሻሻለ ማሄድ ከሆነስ የሚለው ነው። ስለዚህ አይ ቲንክ በስልጣን ላይ ያሉት ኃይሎችም እኛ ከተነካን እኛ ከወረድን ሀገር ይፈርሳል የሚል ነገር በየስርዓቱ ሁሌ በየስርዓቱ ይደግሙታል። መንግስቱ ኃይለማርያም ሄደ፣ ግጭት ነበረ፣ አገር ቀጠለ። መለስ ሞተ፣ ኢህአዴግ ተዳከመ፣ ለችግር ጋር ለጠን ምንም ጥያቄ የለም፣ እንቀጠለ። ስለዚህ ማይ ቤት ኢዝ ዘ ካንትሪ ዊል ኮንቲኒው መቀጠል እድሉ ትልቅ ነው እና ያን ከማድረግ ግን ዛሬ ስልጣን ላይ ለመቆየት እድል ያላቸው ሰዎች ለውጥ እንዲመጣ፣ እርቅ እንዲመጣ፣ ሰላም እንዲመጣ ለመስራት ስልጣኑ በእጃቸው ነው፣ ኦፖርቹኒቲ በእጃቸው ነው። ጀምረዋልም ደግሞ ለምሳሌ ትግራይ ላይ ያደረጉት ነገር ትልቅ ነገር ነው። አብይ ወደ ስልጣን ከመጣ አንዱ ትልቁ ያደረገው ነገር ያንን በጦርነት መቀሌ መግባት ይችሉ ነበር። ጦርነቱን በላይነት ይዘዋል፣ መግባት ይችሉ ነበር።
መግባቱን ትተው ግን ጦራቸውን አቆመው ፕሪቶሪያ ላይ በስምምነት መጨረሳቸው ትልቅ ብልሃትነት ነው። ለምሳሌ መቀሌ ቢገቡ ኖሮ ሌላ ሽምቅ ውጊያ ውስጥ ነው የምንገባው እና እንደዛ አይነት ብስለትን እያመጡ መሄዱ አሁንም ሌሎች አስገዳጅ ሁኔታዎች ከጀርባ አልነበሩም? ነበሩ፣ ግን ከዛ የበለጠ እነዛ አስገዳጅ ነገሮች እምቢ ማለትም ይቻል ነበር። የበላይነት ሲኖርህ በለው ነው የሚልህና እምቢ ብሎ መሄድ ይቻል ነበር። ግን ትልቅ ብልሃትነትና ብስለትነት የታየበት ውሳኔ ነበረ የፕሪቶሪያው ስምምነት። ከሁለቱም ወገን ከህወሓትም ወገን ከፍተኛ ብስለት የታየበት፣ ከፌደራል መንግስትም ወገን ከፍተኛ ብስለት የታየበት ነው። ኦፍ ኮርስ ከዛ ወዲህ ቀጥለው የፖለቲካል ጉዳዮችን አለመፍታታቸው እንደ ድክመት ቢታይም አሁንም ከኦኤልኤ ጋር የተጀመረው ድርድር እንገባበታለን። እሱም ለውጥ እናያለን። በአመራር ደረጃ የበለው ጣለው ፈርክሰው ነገር እየቀረ ነው። አሁን ይልቅ የተጀመረ አይመስልም። የበለጠ በጠንካራ ሁኔታ አሁን በተለይ ከዚህ ከአንድ ሳምንት ወዲህ አሁን የሾው የፎርሱ የምናምኑ ያለው ነገር ሰዎችንም ስጋት ውስጥ እየከተ ነው። ወደ ምን አይነት ኃይለኛ ጦርነት የአየር ሁሉ ያለበት ወደዛ ልንገባ ነው ወይ የሚል ስጋት ህዝብ ሰው ጋር ታያለ። የክቡር ጠቅላይ ሚኒስትሩም ንግግር ሰምተዋል፣ አዳምጠዋል። ምን አይነት ትንሽ እንትን ነገሮች ነበሩ። እናሸንፋለን እንደመሰሳለን። ግን ደግሞ ያው በአንድ ወገን እሱን ታየዋለህ። ስቴት ኢዝ ኦልዌይስ ስቴት ሁሌም ጡንቻ ማሳየት ያለባት ነው እና ነገር ግን አሁን ከሁለት ዓመት በፊት እና አሁን እኮ ስታየው ለውጥ አለ። ከሁለት ዓመት በፊት የጦርነት ቲፎዞ በጣም ሀይ ነበር። ሁሉም በለውጥ አለው ነበር። አብዛኛው መንግስት ስልጣን የያዘው ሰውዬና ቡድን ብቻ ሳይሆን ሌላውም ለምን አትለው ለምን አትፈረክሰው ነው። ዛሬ ከጀነራሎች የምትሰማው፣ ከሀገሪቷ ፕሬዝዳንት የምትሰማው፣ ከሚኒስትሮች የምትሰማው ሰላም የሚል ነው። ከጠቅላይ ሚኒስትሩም ጨምሮ ከጠቅላይ ሚኒስትሩም አልፎ እንትን ቢያረግም ለውጥ አለ። ብስለት እየመጣ ያለ ይመስለኛል በተወሰነ ደረጃ። you see it's very important ለውጦች ፖዚቲቭ ለውጦች ሲመጡ ትንሽም ቢሆን አፕሪሺየት ማድረግ አለብን። እኛ ሰላም የምንወደው በምንፈልገው ያህል እንኳን ባይሆን ለሰላም፣ ለአንድነት፣ ለመረጋጋት የሚደረጉ እርምጃዎችን የሚደረጉ ንግግሮችን አፕሪሺየት ማድረግ መቻል አለብን። ባለፉት 2 ዓመታት ምክንያቱም ምንም ይሁን ምን የሰላም ድምጽ የሰላም ፍላጎት በመንግስት ስልጣን ላይ ባሉ ግለሰቦች እየታየን የመጣው ይሄንን በተግባር እንዲያሳዩ ማበረታታት መደገፍ አስፈላጊ ነው። የጠቅላይ ሚኒስትሩ መንበር ወይም ዙፋን የስጋት ወይም አደጋ ሊሆን ይችላል ብለህ የምታስበው ነገር ምን አለ? አይ ዶንት ቲንክ የስርዓቱ ጉዳይ አይደለም። ለሀገር አደጋ አለ። ኢኮኖሚያችን በጣም ተዳክሟል። ዲፕሎማሲ አቋማችን ተዳክሟል። ስልጣን ሀገርን ለማጠናከሪያ ሀገር የምታጠናክረው በኢኮኖሚ፣ በሴኩሪቲ፣ በዲፕሎማሲ በዚህ ረገድ ሀገራችን የሚመጥናትን አቅም የሚመጥናትን አቋም ይዛ መገኘት አለባት። ያንን ለማድረግ ስራ መስራት አለበት። ባለፉት 5 ዓመታት የሄድንባቸው ግጭቶች በጣም ነው ያዳከሙን። ይሄንን ማንም ሰው ማመን መቻል አለበት። ከነዛ ውስጥ ወጥተን መልሰን ሀገራችንን የመገንባት ስራ ውስጥ መግባት አለብን። ወደዛም ማንገባ ከሆነ ሀገር እየተዳከመ በሄደ ቁጥር ስልጣን ላይ ብትቆይ ምን ዋጋ አለው? ቅድማ ወዳልከኝ ነገር እንደገና ተመልሼ ልምጣ። ወደ በኋላ ላይ ላቆየው ነበረ ራሱን በቻለ መልኩ የትግራይን ኤርትራንም ይዤ እንደገና አማራ እንደገና ምዕራብ ወለጋ በተለይ ያሉትን ጉዳዮች ለማንሳት ፈልግ ነበረ። ቅድም እንደሚታየው ወደ ኤርትራም የመሄድ ሌላ ቀጠናዊ ችግሮችም ሁሉ ሊከሰቱ የሚመስል አሁንም የጦረኝነት ባህሪ አለ። አንተ በምትነግረኝ ነገር ዝም ብዬ ላልፈውና ልቀበለው አልቻልኩም። ዝግጅቶች ያሉ ይመስላሉ። ስጋትን ለምን አይታየም? አሁንም የጦረኝነት ነገር አለ። እንዲያውም አልባሰም ወይ? እኔ አልባሰም ባይ ነኝ። ምክንያቱም ምንም የሀገር መሪ አቋምና አመለካከት ፍላጎት ከፍተኛ ሚና አለው። ብቻውን ግን በቂ አይደለም። የህዝባዊ አመለካከት
ፐብሊክ ኦፒኒየን ማተርስ፣ የቢሮክራሲው፣ የሴኩሪቲ አፓራተሱ፣ የኢኮኖሚ አቅሙ ለጦርነት የሚጋብዝ መሆን መቻል አለበት። የዛሬ 3 ዓመት 4 ዓመት የትግራይ ጦርነት ሲጀመር ኦሮሚያ ውስጥ የነበረው ጦርነት ሲጀመር የነበረውን የሚዲያ ጋጋታ ስለ ሰላም የሚናገር አንድ ሚኒስተር ነበር? በፍጹም በለው ግባበት ደርምሰው እንዳም ስለ ሰላም መናገርም ያስቀጣል፣ ያስቀጣል፣ ነውር ነበረ። ስንት ጓደኛ ነው ያጣ ነው። ዛሬ የለም ያ። ዛሬ ጀነራሎቻችን ጦርነት መዋጋት ያለባቸው ጀነራሎች ስብሰባዎች ላይ እያየህ ነው አይደል? በየቦታ በሚያደርጉት በቃን እያሉ ነው። በነገራችን ላይ አንድ ነገር ላንሳ። የኢትዮጵያ ፖለቲካ ከመበላሸቱ የተነሳ የፖለቲካ ኢትዮጵያ ውስጥ ጠፋና አብዛኛው የፖለቲካ ስራ በመከላከያው ላይ ወድቋል። በኦሮሚያም በአማራም የአስተዳደራዊ ስርዓቱ ከመዳከሙ የተነሳ አብዛኛውን የጸጥታ ማስከበር ብቻ ሳይሆን የፖሊስ ስራ፣ የፖለቲካ ስራ እየሰራ ያለው መከላከያ ነው። በትግራይ ጦርነት አብረው የሰለጠኑ አብረው ማዕረግ ያነገቡ አብረው ስንት መስዋዕትነት የከፈሉ ጀነራሎች፣ መኮንኖች ለሁለት ተከፍለው ነው የተፋጁት። ፖለቲከኞች ተመልሰው መጨባበጣቸው ላይ ቀር። በእርግጥ ልንገርህ የኛ መከላከያ ዛሬ የሀገር ውስጥ ጦርነትን ጠልቷል። ማንም መሪ ሆነ ይሄንን ታነባለህ። የሀገራችን ሚኒስትሮች ኢኮኖሚ ማኔጅ ማድረግ ያለባቸው፣ በጀት ማኔጅ ማድረግ ያለባቸው የኢኮኖሚ ኢምፓክቱን እያዩት ነው። ስለዚህ ጦርነት አውዳሚ መሆኑን ቁጭ ብለው አይተውታል። ዛሬ ለጦርነት የሚፈልግ ኢትዮጵያ ውስጥ ሲቪልም የለም፣ ባለመለዮም የለም፣ ሚኒስቴርም የለም። በጣም እየቀነሰ መጥቷል። መቼ መሰለህ አሁን ይሄን በደንብ የተረዳሁት የመጨረሻው ዙር ከትግራይ ጦርነት አይተኸው እንደሆነ በመሀከል የሰላም ጦርነት ተኩስ አቁም ተደርጎ እንደገና ሲያገረሽ ትግራይ ውስጥም ቲፎዞ አልነበረው። የተቀዛቀዘ ስሜት ነው። ትግራይ ውስጥም ቲፎዞ አልነበረው። ፊንፊኔም ላይ ቲፎዞ አልነበረው። ህዝባችን አየው፣ ተቃጠለ፣ ተጎዳ። በጦርነት የተሳተፈው በደሙ በአጥንቱ አየው። ያልተሳተፈው ከተማ የተቀመጠው ደግሞ በኢኮኖሚው፣ በኪሱ፣ በዳቦ፣ በእንጀራው አየው። ስለዚህ ዛሬ ነምበር 1 የሰላም አርበኛ ማን እንደሆነ ታውቃለህ? ኢትዮጵያ ውስጥ ወታደሩ ነው። ከወንድሞቹ ጋር መገዳደል ሰልችቶታል። አይቶክቱ ዘም ሲያወሩት ያለ በሚዲያ ሲናገሩ። ስለዚህ አይ ቲንክ የሰላም ገበያ the peace market is ripe። ዛሬ ኢትዮጵያ ውስጥ ሰው መስማት የሚፈልገው ምንድነው? አንተ የመጣበት ከተማ ውስጥ ምንድነው ሰው መስማት የሚፈልገው? ሰላም ነው መስማት የሚፈልገው። እከሌን ገደለ፣ በዚህ ሜዳ ላይ ድል አረገን የሚሉትን መስማት ይፈልግ የለም። ሰው የጥይት ድምጽ እንዲቆም ነው የሚፈልገው። ሰው የአገሪቷ የፖለቲካ አመራር ሲጠነቋቆል ሳይሆን ቁጭ ብሎ በሩን ዘግቶ ሲወያይ መስማት ነው የሚፈልገው። እና አይ ቲንክ ከዛሬ 2 ዓመት 3 ዓመት ጋር ስናነጻጽረው ከፍተኛ የሆነ የሰላም ገበያ፣ የሰላም ፍላጎት ኢትዮጵያ ውስጥ መጥቷል ብዬ ነው የማስበው። ካልተጠቀምንበት እንደገና ሊያገረሽ ይችላል። ግን የምንጠቀምበት ከሆነ እድሉ ሰፊ ይመስለኛል። አቶ ታዬ ደንደአ ሰሞነኛ መነጋገሪያ ጉዳይ ሆነዋል። ነካ አድርገነው እናልፋለን። ግን ለምን ቡና እንጠጣም? አሁን ቡና ልጋብዝ እንችላለን? አዎ መጠጣት እንችላለን፣ ችግር የለም። እኔ ልጋብዛችሁ።